ሴቱ እንዲጸድት አድርጎ ፖለቲካ የተነተናል። አንተ እዛ ወገበን ይዘት ሳደብ አንተ ወገበን ይዘት ሳደብ ሴቱ ጽድት ያለ ፖለቲካ ባለቤት ክስ ማሰሪያ አንቀጽ ያለው አረፍተ ነገር ጽድት ያለ ትንታኔ እየተነተኑ ይኸው በወቅታዊ ሀገር ፖለቲካ ጉዳይ ተነትናሉ። አረቄ ወይ ሴሎ ጠጥቼ መጥቼ የማንኪያ ነገር ለማይቀረው ትግል ተነስ ካልኩኝ ህዝብ ወክሎኛል ማለት ነው። እነ ዘብር አሉ፣ ሌሎች የማንኪያ ብሔሮች አሉ። ምንድነው ቴዲ የምዘባረቀው ልኝ ይችላሉ። ከመረጡኝ ግን የህዝብ ውክልና አለኝ። አሁን የህዝብ ተወካዮች ምክር ቤት ያሉ ሰዎች የህዝብ ውክልና አላቸው። ለዛም ነው ሲያወሩ ከጀርባቸው ህዝብ እንዳለ ታሳቢ ተደርጎ ነው የሚወራው። ለምን? በሚደረግ ምርጫ የህዝብ ውክልና ስላላቸው። ማንም እየተነሳ ኤሊት ነውና ሰው የህዝብ ውክልና አለ በህዝብ ዕጣ ፈንታ ላይ ይወስናል ማለት እኮ አይደለም። ማንም ሶሻል ሚዲያ ላይ ፌመስ የሆነ ወይም ሶሻል ሚዲያ ላይ ሲናገር ብዙ ቪው ስላለው ለዚህ ነው አሁን ጀዋር በጣም ማክበር አለብን። ጀዋር ምንድን ነው ያለው? ይሄን ያህል አክቲቪስት ይሄን ያህል ሲገባ ይሄን ያህል ህዝብ የሚያወሰው እኔ እንኳን የህዝብ ውክልና የለኝም ነው ያለው። እኔ የህዝብ ውክልና የለኝም ነው ያለው። እኔ አንድ አክቲቪስት ነኝ፣ ማህበረሰብ ውስጥ ያለው የማህበረሰብ አንቂ ነኝ። የራሴን ቪው ነው እንጂ ማስቀምጠው ህዝብ ውክልና አልሰጠኝም ብሎ ነው የሚናገረው እሱ እንኳን። ስለዚህ ማንም ሰው የተነሳ ለአንቺ ኤሊት የሆነ ሰው ለሌላው ኤሊት አይደለም። እሱን ከግምት ብታስገቢ ለማለት ያህል ይሄን ያነሳውልሽ አይነው እንትን ሊል ይችላል፣ ግን በመርህ የሚመሩ ሰዎች ናቸው። አንድም ነገር መተው የሚባል ነገር የለም። እኛም አልተውንም እኮ እኔ አሁን ስለ አማራ ጄኖሳይድ ታውኩኝ፣ ስለ መሬት ስለ ወልቃይት ታውኩ፣ ይቅር ምናምን አልኩ እንዴ? እኛ አሁን የአማራ ልጆችን ስናወራ የአማራን ጥቅም አሳለን አይደል? መሬታችን ስለሆነ የዛሬ 30 ዓመት ስለሆነ የተወሰደው ይሄ እኮ ታሪክም እንደው ዝም ብሎ አማራ ጋር ጦርነት መቅጠም ምናምን ህዝባቸውን ከአማራ ህዝብ ጋር እንዳዋጉ መኖር ካልፈለጉ በስተቀር ግልጽ ያለ እኮ ነው። ትናንትና እኮ ነው ዝም ብሎ ወደ ኋላ ሄደ 100 ዓመት ምናምን እንኳን አይደለም ወደ ኋላ የምቆጥረው አይደል? ትናንትና በእኛ እድሜ ነው ወደ ትግራይ ክልል የገባው አይደል? አይውለ ቴዲ አሁን እኔ ብዙ ጊዜ ይሄ ጄኖሳይድ ተደርጎ ምናምን ትላላችሁ። አዎ ጄኖሳይድ አማራ ህዝብ ላይ ተደርጎብናል። አዎ አብይ አህመድም ጄኖሳይድ እየፈጸመብን ነው። በፊትም ያሉት የአማራን ህዝብ በትርክትም በምንም ሲጎዱት ቆይተዋል፣ ሲያስገድሉ ቆይተዋል። ይሄንን ክደን አይደለም አንድነት ወይም ከሌሎቹ ጋር ተጣምረን አብይ አህመድ ከስልጣን ማስወገድ አለብን ብለን ስናስብ ወደፊት መጠየቅ ያለበት አይል ይጠየቃል። አለቀ። አሁን ግን በምንም እንትን ባላለ ሁኔታ ልጠይቅ አትችልም። ያ ማለት እንዴት ነው? አሁን አማራን ምንድነው የተፈለገው? አማራ እንደ ሮቦት እየተከረባበተ እዚህም ከኦነግም ጋር ይዋጋል፣ ከትግራይም ጋር ከአብይም ጋር ከጉምዙም ጋር ምናምን አማራን በቃ ልታወነጫጭፉት ምናምን ትፈልጋላችሁ ብዙዎቻችሁ ነው። እኔ በጣም ነው የሚገርመኝ። ይሄ ትክክል አይደለም። አማራ ጥላቱን መቀነስ አለበት። አማራ ወዳጁን ማብዛት አለበት። አማራ ህዝቡን ነፃ ማውጣት ካለበት ጥላት የሚላቸው ኃይሎችን በሙሉ ከነሱ ጋር በመነጋገር መፍታት አለበት። አብይ አህመድ ነው ተደጋጋሚ ምሳሌ የማደርገው ከእንትና ጋር ከትግራይ ጋር 140,000 ኢትዮጵያኖች ያለቁበትን ያውም ባድሜ መሬቱን ሰጥቶ ኦኬ ያንን ችግር ፈቶ መቶ ኢሱ ብሎ አዲስ አበባ ስቴዲየም ማነው ሚሊኒየም አዳራሽ ሲተቃቀፍና ቀለበት ሲያስርልል ብላችሁ አጨብጭባችሁ አብይ አህመድን የምትደግፉ አጠቃላይ ማለት ነው ብልጽግናዎች ስለ ጽምዶ አማራዎች ወይም የአማራ ኃይል በዋና መሪነት የትኛውም ኃይል ጋር አብሮ የመስራት መብት አለው። ሁሉም አሁን የጫጫታ አብይ አህመድ ስለፈራ የሱን ስልጣን ለማስጠበቅ ነው። ጽምዶ እኔ አንዳንድ አማራዎች ሆኑ ይሄንን የትግራይን ኃይል ፈርተው ፈሪ ሆነው ሳያቸው እኔ በጣም ነው የምናደደው። ምክንያቱም የኛን ኃይል አሳንሰው ነው እማያቸው። እዚህ አንተ ቤት ማን ነው የሚባል አንድ ካሁን በፊት የአማራ ትግል ደጋፊ ነኝ እያለ የእስክንድር ነጋ ደጋፊ ነኝ እያለ እስክንድርን ራሱ ከአማራ ወንድሞቹ ጋር ያጋጨ የአማራ መሪዎችን ሲሳደብ የነበረ ዳኒ እስራኤል የሚባል ምንድነው ያለው? የትኛውን ቦታ ተቆጣጥሮ ነው ፋኖ ኤለ ወድርክም ጠላም 80% የአማራ መሬትን ተቆጣጥሯል። አብይ አህመድ የሚያስተዳድረው ጥቁር አስፋልት ብቻ ነው ዛሰት። ይሄንን ትልልቅ ከተማዎችን ብቻ ባህር ዳር፣ ደብረ ማርቆስ፣ ደሴ፣ ኮምቦልቻ ምናምን ሌላ ዞር ብለህ ስታይ ትልልቅ ሰፊ የከተማ የገጠር ቦታዎችን የሚያስተዳድረው ግብር የሚከፍለው ህዝቡ በራሳቸው እዛው ህግ አውጥተው እዛው እየዳኟቸው ችግር ሲፈጥር ፋኖ እየፈታ
ምናምን የራሱን ፍርድ እየሰጠ እያስተዳደረ ነው። ጥቁር አስፋልት ነው አማራ አብይ አህመድ እያስተዳደረ ያለው። አለቀ። ይሄንን ማንንም ማወቅ አለበት። እኔ የአማራ ክልል ተወላጅ ነኝ። እዛው ናቸው ቤተሰቦቼ። እኔ ተወልጄ ያደኩበት ሀገር እስካሁን ድረስ በፋኖ ቁጥጥር ነው። ኦልሞስት 3 years ፋኖ ናቸው የሚያስተዳድሩት። ቤተሰቦቼ በፋኖ ነው የሚተዳደሩት። እንዴት ነው ዛሬ ፋኖ ምንም ነገር እንደሌለ ምንም አልያዘም። የትግራይ ኃይል እንኳን ትግራይን ይዟል፣ ፋኖ ምን ይዟል ብሎ የፋኖ ደጋፊ ነኝ የሚል የአማራን ትግል ሲበታትን የነበረ ቀስ እያለ አሁን 11ኛው ሰዓት አማራ ወደፊት እንደገፋ ፊሽካ እንደተነፋ ሲያቅ አዳሜ ጭምብሉን እየገለጸ የብልጽግና ሰራ ግማሹ እምነት ካርድ ይስባል። ልክ እንደዋና አማራ አይነቶች አሁን ትናንትና የእምነት ካርድ ሲስቡ ነበር። ግማሹ ደግሞ ፋኖ ምንም የተቆጣጠረው ቦታ የለም ይላል። የብልጽግና ካድሬዎች አብይ አህመድን ለማዳን አንድ የእምነት ካርድ ይስባሉ፣ ጭምብላቸው እየወጣ ነው። ግማሹ ፋኖ ምን ያዘ ይላል። አማራ ክልል 80% የሚያስተዳድረው ፋኖ ነው። ይሄንን ላታምኑ ትችላላችሁ። እሺ ጨርሰሻል። ሪያሊቲው ግን እሱ ነው። ቴንክ ዩ። እሺ ቅድስታችን ሄሎ ቴዲዬ፣ ቴምርዬ አሁን ያልሽውን ኢንፎርሜሽን ቤተሰቦችሽ እየላኩልሽ ከሆነ እያታለሉሽ ነው ማለት ነው። ወይም ደግሞ እዛ አካባቢ የሚልኩልሽ ሰዎች ካሉ የተሳሳተ መረጃ ነው እና በደንብ ለማጣራት ሞክሪ። ኖች ያስተዳድራሉ አካባቢ የተወለድኩበትን አካባቢ አንቺ ጋይስ አጣሪ ነው እኮ ያልኩሽ። ድጋሚ አጣሪ ችግር የለውም። የሚያስተዳድሩት ወንድሞች ናቸው። አዎ እኔ ያው ወልቃይትን በሚመለከት የተነሱ በጣም ብዙ ነገሮች አሉ። ወልቃይትን ማንም አፋሻ ጎንባሽ ደገፈ አልደገፈ፣ የወልቃይትን ዘም ማንም ተነስቶ ነቀፈ አልነቀፈ፣ የዝናሽ ይበለው የአብይ ምናምን ይበለው እንደፈለገ ቢል ወልቃይት በጀግኖች ቁጥጥር ስር ነው ያለው። ወልቃይትን የሚጠብቀው አማራ ብቻ አይደለም፣ ጎንደሬ ብቻ አይደለም። የኢትዮጵያ ሕዝብ ለራሱ ሲል ለራሱ ደህንነት ሲል ለሀገር መቀጠል ሲል እያንዳንዱ ኢትዮጵያዊ ወልቃይትን ይጠብቀዋል። ይሄ ለጎንደር ብቻ የሚሰጥ አይደለም፣ ለማንም ብሎ አይደለም። ወልቃይት የኢትዮጵያ ሕዝብን በግዴታ እንዲጠብቀው የሚያስገድድ ቦታ ነው። ስለዚህ እዚህ ማንም መጥቶ የጎጥ የምናምን ነገር ይዞት ይሄ እዛ አካባቢ ያለውን ነገር ለማራከስ ቢሞክር ማንም አይሰማም። ጀግኖች የያዙት ቦታ ነው። የኢትዮጵያ ሕዝብ ለራሱ ደህንነት ሲል ሀገሪቷ እንድትቀጥል የሚፈልግ እያንዳንዱ ሰው ወልቃይትን የመጠበቅ ኃላፊነት አለበት። በጣም የገረመኝ ነገር በወልቃይት በኩል ጦርነት አይደረግም አለች ቴምር። እውነቷን ነው። በዛማ ተሞክሮ ታየኩ። የእሳት አሎሎ ነው ያለው። በዛ አካባቢ ለመምጣት አንድ አይደለም። አሁን እነዚህ የሸረሪናውን ምናምን ይሄ ትልልቁን አይደለም። በዚህ 3 ዓመት ውስጥ ከ10 ጊዜ በላይ ተሞክሯል። እሳቱ በልቶ ነው የመለሳቸው። ልክ ናት። በዛ አይመጡ ምስኪኑ ሃይባ የሌለው የራያ ህዝብ መከራውን እያያ ነው አሁን ያለው። ዛሬም ያለበት ሁኔታ ይታወቃል። እውነት ነው። በወልቃይት መምጣትማ ሌላ ዋጋ ያስከፍላል። በሌላ በኩል እውነት ነው እየመጡ ነው። ይኸው የራያ ህዝብ መከራውን እያያ ያለባቸው ሁኔታዎች አሉ። ጽምዶ እንዲሰራ የሚፈልጉ ከሆነ መጀመሪያ ህወሓት ስልጣን ላይ ያለ በአማራ ህዝብ ላይ ለሰራው በደል ራሱም ሌሎቹም እንዲሰሩበት መከራ እንዲያስከፍሉት በየቦታው ደሙ እንዲፈስ ስላደረገው ነገር መጀመሪያ የአማራን ህዝብ ይቅርታ መጠየቅ አለበት። ይሄንን ሲያደርግ የትኛውም አማራን ወክላለሁ የሚል ድርጅት ሄዶ ሲጣመር ልትደግፈውም ላትደግፈውም እንድትወስን ያደርጋል። እንደ ህዝብ ነው የአማራ ህዝብ በደል የደረሰበት። ይሄንን ትተህ በየቀኑ የሚቀያየር ሀሳብህን ይዘመተህ የአማራ ህዝብን
በደል ልሸከም ይገባኛል ብለህ ወጥተህ ዛሬ አማሮችን ለማሳመን መምጣት ሞኝነት ነው። ታሪክ ራሱን ይደግማል እኮ የሚባለው እኮ በትክክል እኮ ነው የመጣው። ህወሓት ስልጣን ላይ በነበረ ሰዓት ከክልል ውጭ ያለውን በተለይ ኦሮሚያ ክልል የነበረው አማራ እንደዛ በግፍ ሲጨፈጨፍ አንገቱ እንደ ዶሮ እየታነቀ በየገደሉ ሲወረወር ብአዴን ከክልሉ ውጭ ያለውን አማራ አለ እኛም የምንታገለው ወራሪ ነው አለን። ካደን በጣም በሚገርም ሁኔታ። ዛሬም በተመሳሳይ የአማራ ህዝብ ዋጋ የከፈለበትን የሞተበትን ምንም ችግር የለም ከህወሓት ጋር ብንሰራ ተባልን። እንትን ሁሉ እየተቀየረ ነው። አይታችሁ ከሆነ ከዚህ በፊት የደረሰብን ነገር የለም አሁን ነው እንደዚህ እየሆን ያለ ነው የሚባል ትርክት መጥቷል። ሂዱ አንፈልጋችሁም እንኳን እየተባለ ግድ የለም እኛ ተጣምረን እንሰራለን። ሁለቱም ያኛውም ይሄኛውም በገሃድ የኢትዮጵያ ህዝብ እየሰማ ነው የተካድ ነው። በነገራችን ላይ ብአዴን በጣም ምርጥ ልጆች ወልዷል። እውነቱን ነው። ቅድም በግልጽ ነው ያስቀመጠው ወንድሜ። የኛን አካባቢ ሰቆቃ ሄዶ አይቶታል፣ ያውቀዋል። መጽሐፉን ከትቦ ይዞታል። ሙሌ በግልጽ ነው ያስቀመጠው። ብአዴን እንደሱ አይነት ካዲ ልጆች አስቀምጧል። እንደው በእግዚአብሔር ተመልከቷቸው። እዚህ አሁን ይሄ ጥምረቱ ካልሆነ እንሞታለን የሚሉ ሰዎች የዛሬ 3 ወር ህወሓት የሚባል ነገር በአይናችን እንዳናይ ይሄ ገዳይ ጨፍጫፊ አስጨፍጫፊ የአማራን ህዝብ እንዲያደርገው እያሉ በሚዲያ ሲናገሩ ነው የቆዩት። ዛሬ ቃላቸውን አጥፈው ተገልብጠው መጥተው ከህወሓት ጋር አንድ ጉድጓድ እንቀበር ነው እያሉ ነው ያሉት። ለምን እናምናቸዋለን? እነዚህን ሰዎች ለምን እናምናቸዋለን? ትላንት የነገሩ ሌላ ነገር ነው። ዛሬ እንደገና ተገልብጠዋል እኮ እዚሁ እያየናቸው። ደግነቱ ይሄ ማህበራዊ ሚዲያው እያንዳንዱን ነገር ማስረጃ ስለሚያስቀምጥ እያንዳንዳቸው ይሄ ጥምረት ካልተሳካ ብለው ከህወሓት ጋር ሄጄ በአንድ ጉድጓድ ካልተቀበርኩ እያሉ ያዙ ይልቀቁ የሚሉ ሰዎችን ፔጃቸው ላይ ግቡና የዛሬ 3 ወር የዛሬ 6 ወር የተናገሩትን እዩዋቸው። እልም ያሉ ውሸታሞች ናቸው። ጊዜ ወቅት ሲመጣ በደላችንን የሚክዱ አሳልፈው የሚሰጡ ውሸታሞች ናቸው። ለዛ ነው ስራቸው ስለሚያሳፍራቸው ነው መተው በስነ ስርዓት ለመከራከር እንኳን አቅም አይኖራቸው። ለምን እናምናችኋለን? ነገ ምን እንደምትሉን አናቅም። ነገ ደግሞ ቁጭ ብላችሁ ከአብይ ጋር ስትደራደሩ ትገኛላችሁ። በደንብ ነው ይሄ በደንብ ነው። ከህወሓት ጋራ ከጃልመሮ ጋራ መደራደር ፈቃድ ካላችሁ የተገደለውም ይረሳ የሚል ፍላጎትና አምሮ ካላችሁ እሺ፣ ነገ ምን እንደምታረጉን አናቅም። ስለዚህ ልታመኑ አይገባም። ለምን እናምናችኋለን? ያኛውም ክዶናል፣ ይሄኛውም ክዶናል። ትግሉ ግን የአማራ ህዝብ ትግል ነው። በነገራችን ላይ እንደ ድርጅት የፈለግከውን ውሳኔ መውሰድ ትችላለህ፣ መሄድ ትችላለህ፣ አብረህ በአንድ ጉድጓድ መቀበር ትችላለህ። አሁን በድሮን በደንብ እየቀበረህ ነው ያለው። መቀበር ትችላለህ። የአማራ ህዝብን ግን እንዲህ አይነት ቀጠናዊ አደገኛ ጦርነት ውስጥ ግን ስቦ ማስገባት አይቻልም። እኛ የምንቆመው ከህዝባችን ጋር ነው። እንደ ድርጅት የፈለግከውን ውሳኔ መወሰን ይችላል። የድርጅት ደጋፊዎች የፈለጉትን ውሳኔ መወሰን ይችላሉ። የአማራ ህዝብን ግን የሚነካ ምንም አይነት ነገሮች እንዲደረግን አንፈቅድም። ለዛ ነው የምንከራከረው። ድርጅት መብቱ ነው፣ ይሂድ እንደፈለገ ይሁን። ቴንኪዩ ቅድስቲና። ኢወርልድ እንሄዳለን። ኢወርልድ ወደ ገደለው በእናትህ ፕሊስ፣ ወደ ገደለው ሄደህ ተንትንልን። ወደ ገደለው ሄደህ የመተንተን ጊዜ ይሆንልህ። ሰላም ብያለው ሁሉንም ሰው። ወደ ገደለው ልሄድና ኮሚኒኬሽን ፍሎው ጥሩ እንዲሆን ከአንተ ጥያቄ ልጀምር። ለምን ተጣመዱ ጄኖሳይድ ጋር የፈጸሙት? እንደገና ጥያቄው ብነስ ብዙ ከባድ ጥያቄ ከነ ኤክስፔክታንሲ ጋር ትጠይቅ ነበረ። ሙሉ መልስ ለመመለስ ጊዜው ባይበቃም አንተ ሌላ የምትለው ደግሞ
ያው አሁን ድሮኑ ምናምኑ በ7 ደቂቃ እንትኑን ኮምፓውንድ ምናምን ሚክስ አድርገው ይሰራሉ። አጋጣሚ የኛ ያው ወሬ በቲዮሪ ደረጃ ያለ ነው እና አንተን ወደ ዓለም ታሪክ የዓለም ሂስትሪ 11ኛና 12ኛ የሚማሩት እኛ ደግሞ ፖለቲካል ስኩል ፖለቲካል ሂስትሪ ብለን የምንማረው የዓለም ጦርነት ጋር ለውሰዴ ጽምዶ እንዴት አሊያንስና አንታንቴ ጋር ለውሰዴ አንተን ዛሬ ጃፓን ሂሮሺማ ላይ ቻይናን በደለች ብለው ጦርነቱ እንዲያልቅ በቦምብ ተደብድባ ነበር። ለሊዮን በክላስተር ቦምብ እና የጃፓን ቶዮታና የጃፓን ሃንዳይ ምናምን አሜሪካ የሚገባው ያኔ በቦምብ መተሻል ምን አይነት እንደ ቴዲ አይነት አዋቂ ሶሻል ሳይንቲስቱ ጊዜውን የሚሰዋ እንደዚህ አይነት ጥያቄ ሲጠይቅ ለምን እንዴት ነው ፍሬሚንጉን የሚሰራው? ይሄ ጋዜጠኛ ነው የሚባለው። አው ችግሩን እያየ የተበላሸ ነገር እያየ በይቅርታ በምናምን በውል ተፈጽሟል። ምንም ቋሚ ጠላት ቋሚ ወዳጅ የለም የሚለው ነው የሚያስማማው። ለምንድን ነው አሜሪካ 1970 ውድሮ ዊልሰን ጊዜ አንደኛ ዓለም ጦርነት የተቀላቀለችው? ኒውትራል ነበረች። ግን ጀርመን ፈረንሳይን ሜክሲኮን ተነስና አሜሪካን መታ ስትል ወደኛ ልትመጣ ነው ብለው ለማዳን ነው ለማዳን እንግሊዝ የምትባል የራሷ ገዢ የነበረችውን ደጋፊ ሆና ሄደች። ሁለት ነገር ላንሳ እዛ ላይ ራሽያ ምን ሆነች? ሁለተም ነበረች። ጃፓን እዛው ነበረች። ጣሊያ አንድ ጊዜ አንደኛው ዓለም ላይ በዛኛው ሁለተኛው ጊዜ ሁለተኛው ላይ ሆነች። ስለ ጥምረት ሳወራ ቴዲ ላንተ ልተው ከዚህ በኋላ ጋዜጠኛው ንባቡን ምኑንም ህወሓት ከአፋብን ጋር ከኤርትራም ጋር ከሌላም ጋር ሲጣመድ የአምና በሽታ የአምና ጄኖሳይድ ብሎ ብልማ ትናንት አብይ ጠርቶ የለም ወይ? አሁን መልሶ ይጠይቃል። አብይ ጠርቶ አብይ ሲጠራ አሁን ሲጣላ ለምንድን ነው ሲባል መልስ አለን። አሁን እኛ የጽምዶ ደጋፊዎች ጥያቄ ያለከው ምንል በጅቡቲ ብቻ የሚወጣው የኢትዮጵያ መቃብርነት ተከፍቶ በኤርትራም እንዲሄድ እርቅ እንዲፈጠር ነው። የኢትዮጵያ ጥቅም ናሽናል ኢንትረስት ምናምን ናሽናል ኢንትረስት ምን እንደሆነ ሶስቱ እንደሆኑ ሴኩሪቲ እንዲኖር ይሄ ሶሻል ዌልፌር የሚባለው እንዲኖርና ኢኮኖሚው እንዲያድግ ሲባል ድሮን እየገዛ አብይ እዛ ቢሮ ቁጭ ይበል በገንዘብ ሁሉ ለድሮን ይሄድ እንደ ደርግ ትምህርት ምናምን ከጦርነት በኋላ እያለ ቁጭ በል ንጉሱን እናቱ ንጉስ ብላኛለች የሚል ኋላ ቀር ፖለቲካ ይዛችሁ ትወጣላችሁ። ችግር ተፈጥሯል። ስህተት ተፈጥሯል። ያንን አሁን አብይ የሚፈጥረው ችግር 8 ዓመት ውስጥ ተምር እንደምትለው የሞተው አማራ ቁጥሩ ከምኒልክ ጊዜ ጀምሮ ከሞተው በላይ ነው ብዜታው እንትኑ ደቡብ ውስጥ ሽፈራው ሽጉጤ ስልጣን ይዛል ብሎ ለኃይለ ማርያም መጥቶ ጸላይ ነኝ ብሎ አይደል እንደ የትምህርት ማስረጃ ሁሉ እየሸጣል ከገባ በኋላ ኃይለ ማርያምን ይመተፋው ባለፈው ስጠይቅ ነበረ። እንደ ኃይለ ማርያም የና ኃይለ ማርያም እኮ ፓወር ሊሚትድ ነው። የና አቢል ፓወር እኮ መረን የሌለው ጫፍ የሌለው ሲፈልግ የሚገል ከሞናርኪም በላይ ስፔሻል ይላል ዩኒክ ይላል ጀዋር ዩኒክ ነው። በጣም በዓለም ፖለቲካ የሌለ ነው እና የእሱም ቢሆን ተውሶ ስለሚወስዱ ነው ቴዲ ከፈረንሳይ ከአሜሪካ ከአውሮፓ እኮ ጠበንጃ ብቻ አንገዛም ፖለቲካንም ስለምንገዛ ድጋፍም ከነሱ ስለምናገኝ እኔ እንዲያውም ጽምዶ የምንድነው ይሄ ምክክር ኮሚሽን ላይ ቢል ኦፍ ራይትስ የሚባሉ አስሩ ይግቡ በቃ አለቀ። እነሱ ቢገቡ 1 እስከ 10 ያሉት ቢገቡ የመናገር መብት የመሰብሰብ መብት እንደገና ሰውን 2 ጊዜ ያለማሰብ መብት ምናምን ቢባል አለቀ። ያንን ስናደርግ አሜሪካ መተን አግዙን በፊትም ከእናንተ ወሰደን አዶፕት አድርገናል አሁንም የእናንተን ወሰደናል ብለን አለቀ ነበር ነው። አብይ እዚህ ነበር ልጨርሰው ስል አብይ እዚህ ነበር ደንበር ነበር ሄዶ ራሽያ ሄደ ዩኤኢን አሁን የኢትዮጵያ ቅኝ ገዢ እኮ እኔ በጣም የሚወዳት ሀገር ነች በነገራችን ላይ ግን ስለሚወዳት የምታደርገው ነገር አልደግፍም። ወልቃይት ጠገዴ የሚባለው ይኸውልህ ቴዲ ታች ወርደናል። ታች ጂኦፖለቲክስ ላይ ፖለቲካል ማፕ ኤርትራ በጂኦግራፊ ማፕ የት ነው ሄደችው? ሄዳለችን? የትም በቦታው ነች ነው ምለው። ጂኦግራፊ ሰዎች በፖለቲካ ሄዳለች። ነገ ልትመለስ ትችላለች ጥቅሟን ካገኘች። ስል ጠላት ቋሚ ጠላት። ሌላኛው መጨረሻ ላይ እንደ ኢንተርናሽናል ሪሌሽን ተማሪ ጀዋርን ማገኘዋል። ኮምፓራቲቭ ሳይንስ ነው ፖለቲክስ ነው ያጠናው።
ይገናኛሉ። ቴዲ አገሮች ይገናኛሉ። እኔ ሊበራል ነኝ። አገሮች ይተባበራሉ። ደሞ ሲነሳባቸው ነገር ሲበላሽ ይዋጋሉ። የፖለቲክስ 101 ሀሁ ይሄ ነው። ዛሬ የነ ኤርትራ የነ አፋብን መነሳት የአብይ ስህተት ውጤት ነው። አልተሳሳተም። አብይ ልክ ነው። ደቡብ መላው ደቡብ እኮ ረድዋን ሁሴን ከማዕከላዊ እና ጌዲዮንና ሚስቱ ናቸው። ሌላ ሁሉ እነ አብይ በወሰኑት እኛ በምንመላው ትመራላችሁ ብሎ እያለቀሰ ነው። ስሞችን አልጠራም። አንድ ደቂቃ አለኝ፣ በቂ ነው። አብይ ምንም አይነት ኦርጋናይዚንግ አያውቅ፣ ንግግር ብቻ አማርኛ ምናምን ስራ ፖለቲካ የሚሰራ መስሎ በራሱ ነው ያጠፋው። ያን ሁሉ ህዝብ የሰበሰበውን እንደጀመረው በይቅርታ በምናምን እያለ ቢመራው ኖሮ ይሄ ችግር አይፈጠርም። ስለዚህ ህወሓትና አብይ ሲነጻጸር ህወሓት መላክ ነው። አሁን የትግራይ ልጆች ምናምን እኛ ብቻ አንሞትም ነው ምሉት። እኛ ብቻ አንሞትም፣ እኛ ሞተን ስልጣን አንሰጥም ነው ምሉ እንጂ ያም ቴክኒካል ዲቪዥን ነው። ካርል ማርክስ ያለው ነው። ጀዋርን እስቲ ጠይቀው። ህወሓት አዲስ አበባ 4 ኪሎ አይገባም ነው ብለው የአብይ ፕላን ቢ ነው ጀዋር። እኛ ቃልን ይሄን እኛ ግን ስለ አይዲያ ስለሚደግፍ አብሮ ከሱ ጋር ይሰራሉ በሚለው ብንይዝ ጥሩ ነው። ፍሬሚንጉን አንተን መልሶ ይጠይቃልና አብዛኛው ሰው ግን ባላንስ ስለምታደግ አደንቃለሁ። ሳይንስ ተማሪ እንደውም ይሄን ልል ነው የሚፈልገው። አድማጮቼ ግን የወርልድ ጃፓን ቶኪዮ፣ ጣሊያን፣ ሮም፣ ግሪክ ምናምን ስትወስደን በሚቀጥለው የሆነ ቦታ ላይ ለቁርስ እንኳን አሳርፈን ምናምን ይላሉ። ከሎካል ውጡ፣ እኔ ኢንተርናሽናሊስት ነኝ በላቸው። የሆነ ቦታ እንረፍ እንጂ ምናምን እያሉ ነው። እሱን ላድርስ ብዬ ነው። በሚቀጥለው ታርፋላችሁ ተብሏል። እሺ የወርልድ ከልብ ነው አመሰግነው። ወደ ካሳ ነው የሚሄደው። ካሳ ጓድ ቴዲ ካሳችን እንዴት ነህ? እንዴት ነው? አለን የጠፋ ሰው አለን እንሰማለን ከታች። ያው እስኪ የተባለውን እንድገመው ዝም ብለን እኛ ማሳብ መስጠት ነው። ምንም ያልተባለ ነገር የለም። ግን ያው እንግዲህ አሁን ጽምዶን በተመለከተ ነው አጀንዳው አይደል? ሌላ አጀንዳ የለም። ጽምዶን በተመለከተ ነው። ወደ አዲስ አበባ ጉዳይ እንመጣለን በሚቀጥለው። እና የጽምዶን በተመለከተ እንግዲህ በዋነኝነት የአማራ ትግል መነሻ የአማራ ትግል አጠቃላይ የኢትዮጵያ ትግል አጌንስት ኢህአዴግ የነበረው እንቅስቃሴ የአማራ ትግል እኔ እስከሚገባኝ ድረስ ምንድነው አንደኛው ህገ መንግስት ነው እና አምባገነን መንግስትን አሁን ባለው ሀገሪቱ በምትመራበት ህገ መንግስት በዋነኝነት ደግሞ አማራ አልተወከለም የሚልና ቅድምም አዲስ ታነሳው ነበረ። በክልል ህገ መንግስትም በፌደራል ህገ መንግስትም ሲጸድቅም አማራ አልተሳተፈም የሚል ነው። ያን ተከትሎ ዜጎች በተለይ አማራ ሀገር አልባ ሆኗል የሚል ነው ትግላችን እና ጽንሰ ሀሳቡ ሲነሳ እኔ የምደግፈው ትግል በሀገር ኢትዮጵያ የስርዓት ለውጥ እንዲመጣ ነው። የሪዮት ዓለም ለውጥ አሁን ፒኤልኤፍ ወለድ የሆነን ፖለቲካ የኢህአዴግ ወለድ የሆነን ፖለቲካ የሚቀይር ሀገራዊ ለውጥ እንዲመጣ ነው። በዛ ውስጥ ነው የአማራ ህልውና ሰርቫይቭ ያደርጋል ብዬ ማስበው ወይም የምደግፈው ትግል በዛ መነሻ የሆነ ነው እና አሁን ዳይቨርት አድርጓል። አሁን ያለው አስተሳሰብ ፖለቲካ አዲስ ነው። አሁን በአማራ ውስጥ የበቀለው ምንድነው? አሁን ኦነግ ነፃን ኦሮሚያ ይፈልጋል፣ ትግሬዎች ነፃ ሀገር ይፈልጋሉ። ትግራዊ ወይም አለው ነው ምን እንደሚሉት አላውቅም። ያን ሀገር ይፈልጋሉ። ሰው በእኛም ፖለቲካ ያንን ሸር የሚያደርግ ማለት ኢትዮጵያ ከፈለገች ትፍረስ የሚል አስተሳሰብ አይነት ከያዙ ኃይሎች ጋር ነው የኛ ትግል የተጣመረውና ልክ አይደለም ብለንም በመረም የምንቃወመው አማራ ኢትዮጵያ ትፍረስ ብለው ከሚያምኑ ሲገሉን ከነበሩና ኢትዮጵያንም ሲያዳሙ ሲገዘግዙ ከነበሩ የፖለቲካ አስተሳሰብ ከያዙ የትኛውም የብሔር ነፃ አውጪ ኃይሎች ጋር የኛ ትግል አሶሲየት ሊሆን አይችልም። አንደኛ ደረጃውም አይደለም። እኛ ትግል መጠነ ሰፊ ሀገርን ሁሉ ማዕከል ያደረገ
የህዝባችን ነጻነት የነገ የኢትዮጵያን ነጻነት ኢትዮጵያ መፍረስ አለባት ብለን አናምንም። እኛ ኢትዮጵያ ሀገራችን ናት። አማራ የማዕከላዊ ሀገር ወራሽ ነው። ሰሜነኛ የሚባል ነገር የለም። ሰሜን ያው የመንግስት መዋቅር የአቅጣጫ መጠሪያ ነው። ሰሜን የሚባል አናውቅም እኛ። እኔ አሁን ብትጠይቀኝ እንደ አማራ ሰሜን የሚባል አላውቅም። ሰሜነኛ ብዬ ከደቡበኛ፣ ምዕራበኛ፣ ምስራቀኛ ጋር ልዋጋ አልችልም። በእንደዚህ አይነት የፖለቲካ ኮንቴክስት የአማራን የጄኖሳይድ ትግል፣ የፍትህ ትግል፣ የፖለቲካ ውክልና ትግል፣ ሀገርን የማስቀጠል ትግል በእንደዚህ አይነት ነገር እንዲበረዝ ስለማልፈልግ የኛ ይሄ አዲስ ነው። ይሄን የሰጡን ይሄ የአማራ ፖለቲካ አስተሳሰብ አይደለም ነው። እኔ በአማራ ትግል ውስጥ ተሸነፍን ብሎ ያመና ኃይል ካለ ለቲፒኤልኤፍም ወይም እንግዲህ ለኤርትራ መንግስትም እጅ የሰጠ ኃይል ካለ ያ ግልጽ ተደርጎ ነው መደረግ ያለበት እንጂ አሁን ተባበርን ከተባለ እኔ አሁን ከቲፒኤልኤፍ ጋር ከተነጋገርን ከኦነግ ጋር ከተነጋገርን ተነጋግረን ምንድነው ለምን ጦርነት እናደርጋለን? አሁን ከቲፒኤልኤፍ ጋር ካወራን የአማራ ፖለቲከኛ የቲፒኤልኤፍ ፖለቲካ የኦሮሞ ፖለቲከኛ ኦነግ ከተባለ አሁን ከገዢው መንግስት ውጭ ያለው ለምን ለጦርነት እንጣመራለን? ለሰላም ለምን አንጣመርም? በጣም ሲምፕል እኮ ነው አይደል እንዴ? እነሱ ይሄም ጥምረት ያሉትም ድራማ ነው። አብይ አህመድም ኢትዮጵያ እየመከረች ነው የሚለው መድረክም ተመሳሳይ ድራማ ነው። ለምን አብረን ገብተን እኮ ተመሳሳይ ድራማ እኮ መስራት እንችላለን አይደል? ጦርነት ምን ያስፈልጋል ነው። አሁን እኮ ያልገባኝ ነገር ይሄ ነው። በጠረጴዛ ዙሪያ ይሉሃል። ጠረጴዛ ዙሪያ የሚመጣው ወልቃይት የማን ነው የሚል ነው። ጠረጴዛ ጋር ስትቀመጥ ወልቃይት የማን ነው? የአማራ ነው የትግሬ ነው ነው። ሌላ እኮ አይመጣም እኮ። ወይ የአማራ የሚል ነው የሚመጣው፣ ወይ የትግሬ ነው፣ ወይ የሁለታችን ነው። ያንን እኮ ያለ ጦርነት ማድረግ እንችላለን ነው። አሁንም ማድረግ እንችላለን። በዛ ልክ ብሔር ብሔረሰቦች ነቅተው ጦርነት አያስፈልግም። ኢትዮጵያ መፍረስ አብይም ሀገር እየሰራን ምንድነው ሀገር እየሰራን የሚል ነው የሆነ ስሎጋኑ ላይ ያየሁት። እነዚህም ጽምዶ ብለው የመጡት ሀገር ለማዳን ነው አሉ። እነ ደብረጽዮን እነ ጃልማሮ ሀገር ለማዳን ነው አሉን። እንደዛ ከሆነ ተመሳሳይ ድራማ ነው እየተሰራ ያለው ነው። የአብይ መድረክም ተመሳሳይ ነው፣ እዚህ ጋርም ያለው ተመሳሳይ ነው። እኛ ግን ሀገራችንን እንፈልጋለን። የአማራ ትግል ከእንደነዚህ አይነት ሀገርን ከሚጠሉ ኢትዮጵያ እንድትፈርስ ከሚፈልጉ ነፃ ስቴት ከሚፈልጉ ኃይሎች ጋር የአማራ ትግል ዋጋ የተከፈለበት አሶሲየት መሆን አለበት ብለን አናምንም። ጽምዶን በወልቃይት ጉዳይ ብቻ አይደለም የምንከስኛ። አንዳንዶቹ የወልቃይት ምናምን አድርገው የአብይ አድርገው ብልጽግና ምናምን አድርገው አኮስሰው ማቅረብ ይሄን የሚሰሩት አማራዎች ናቸው። በጣም የሚያሳዝነው ይሄንን ፕሮፓጋንዳ እየሰራው ያለ ደግሞ አማራ መሆኑ ልብ ሰባሪ ነው። የፕሪንሲፕልን ጥያቄ ኮሎኔል ደመቀ ብልጽግና ነው እንደዛ እንደዚህ ነው ብሎ ልክ ማን ነው በቃሉ ማንም ይባል የሆነ ጋዜጠኛ ያለው አሁን እኮ የአማራ ፖለቲከኞች አለ ወልቃይትን እኮ ሱዳን ቢወስደውም እኮ ግዳቸው አይደለም ይላል። እንደዚህ አይነት ትንታኔ ሳተላይት ሚዲያ ላይ ቁጭ ብሎ ማለት ነው። ወልቃይት የክብር ጉዳይ ነው። የመሬት ጉዳይ ብቻም አይደለም፣ እንደ ማህበረሰብ የክብር ጉዳይ ነው። ዘር የተጨፈጨፈበት የወንድሞቻችን ደም የፈሰሰበት የህዝባችን አጥንት የተከሰከሰበት ነው። ማንም መጥቶ እንዲረግጠው ያን አጥንት ማንም እንዲረግጠው አንፈልግም። የክብር ጉዳይ ነው። የትውልድ የህልውና ጉዳይ ነው። እንደገና ደግሞ እንደ ኢትዮጵያም እንደ ህዝብም እንደ አማራም የቀጠናውን የጂኦ ፖለቲካ የሚወሰንበት ቀጠና ነው። ከኤርትራ ጋር የምንገናኝበት ነው። ከሱዳን ጋር የምንገናኝበት ነው። እንደ ቀጠናም እንደ አካባቢ ስትወድ እንደ ጎንደር ጥምዶ ብለህ ነገ ምንድነው ኮምፕሮማይዝ አድርገህ ያንን ቦታ ሰጥተህ እንደ ቀጠናም ጎንደርን ላክዳፕ ይሆን አድርገህ እንደፈለክ በኢኮኖሚና በፖለቲካ ተላላኪ እንዲሆን አንፈልግም ነው። ለዚህ ዋጋ እንከፍላለን። ይሄን አንደግፍም ያልነው በዚህና በዚህ ነው። ኢትዮጵያም እንድትፈርስ አንፈልግም። የኢትዮጵያን መሬት ገንጥሎ የሚሄድ ገንጣይ ኃይልም ደግሞ እንድንተባበረው አንፈልግም። ጠላት እንግዲህ እኔ አሁን ኦነግ ጃልማሮ ከሰሜነኞች ጋር አብሮ አብይ አህመድ ያልመለሰውን የኦሮሞ ጥያቄ ይመልሳል ብዬ ላስብ። እንደገና ደግሞ የቲፒኤልኤፍ የፖለቲካ ሪዮት ዓለም አብይን ታግሎ የአማራ የፖለቲካ አስተሳሰብ ወይም የአማራ ፖለቲከኞች ኢትዮጵያን እንዲመሩ ይፈቅዳሉ ብዬ የማስብ እኔ ጅልም አይደለሁም ደንቆሮም አይደለሁም እና እኔ የትግራይ ህዝብ ጠላት አይደለሁም፣ የኦሮሞ ህዝብ ጠላት አይደለሁም። ህዝብ ይነጋገር። ፖለቲከኞች ግን ሀገር አፍራሾች ግን የኛ አማራ ፖለቲካ ከነዚህ ጋር ሳይሆን ከመላው የብሔር ብሔረሰብ ጋር ከሲዳማው ጋር ከወላይታው ጋር ከጉራጌው ጋር ከሶማሌው ጋር ከኦሮሞ ጋር ሀገርን ከኢህአዴግ የፖለቲካ ሀገር አፍራሽ ፖለቲካ የሚያወጣንን
በመሰረታዊነት ለውጥ የሚያመጣ ትግል ነው እያደረግን ያለ ነው እንጂ እነዚህ ትናንት የታገልናቸው አንዳንዶቹ እኮ ኤርትራ የነበሩ ቲፒኤልኤፍን ለመታገል ኦነግ ተጨፈጨፍኩ ብሎ ተሰዶ ኬንያ የነበረ ለውጥ መጣ ተብሎ መጥቶ ዛሬ ከቲፒኤልኤፍ ጋር ሁኜ መጥቼ ነፃ ላውጣ ሲለኝ እንደ መስማት የፖለቲካ ዙሪት የለምና እኔ ለሁሉም ብሔር ብሔረሰብ የኢህአዴግን የፖለቲካ አስተሳሰብ ነው መታገል ያለብን ብዬ የማስበው እንጂ ኢትዮጵያ እንድትገነጠል መተባበር በህዝብ ሞትና ሰቆቃ ሀገር እንድትፈርስ ከመተባበር ውጭ ከነዚህ ኃይሎች መፍትሄ አይገኝም። ለበቀል ነው የሚመጡት። በቃ ይሄ አንዱ ማወቅ ያለባችሁ ለበቀል ነው የሚመጡት። ይሄንን አደግፉ ለማለት ነው። ቴንኪው ካሳሽ። ዙፋናችን ኢኮቱር ቴዲ እንዴት ነህ? አለን በጣም ጀስት ብዙም እንደዚህ አይነት ነገር ውስጥ ባልገባ ደስ ይለኛል። ግን አንዳንድ ጊዜ ምክንያታቸው ምንድነው? አሁን ይሄ ጽንዶ ብሎ ሲመጣ ጽንዶ የተባለበት ምክንያት ምንድነው? እንዴት ነው መሆን ያለበት? ምንድነው ማድረግ ያለብን የሚለውን ነገር እውነት ሰዎቹ እንደሚሉን እኛ ሾርት ሚሞሪ ነን ማለት ነው? ሁላችንም ቤት እኮ ቁስል አለ። ፍትህ ሳይኖር አብሮ መስራትን ይቻላል ብሎ ሲመጣ እንደው በዚህ ዘመን ላይ በዚህ ጊዜ ኢትዮጵያ ውስጥ ያልደረሰበት ግፍ ያልተፈጸመበት ብሔር ብሔረሰብ አለ። በተለይ አማራው ግን ኢትዮጵያ ውስጥ ግፍ ያልተፈጸመበት ጦርች ያልተገረፈ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ይሄን የምነግራችሁ በወያኔ ሰዓት ግፍ ያልተፈጸመበት ማህበረሰብ አለ። አማራው ለዘመናት ሲጨፈጨፍ ሲገደል ከነነፍሱ ጉርጓድ ሲወረወር ሲኮላሽ ያ ሁሉ ነገር ሲደረግ ፍትህ ሳይኖር አብሮ መስራት ይቻላል ብሎ መምጣት ግን ትንሽ ምንድነው የሆናችሁት? ሰዎች በትክክል አሟችኋል ወይስ ጤናማ ናችሁ ወይስ ምንድናችሁ? እኔ አልገባኝም። ለህዝብ ደህንነት እቆማለሁ ካልክ፣ ለተጎዱ ፍትህ እጠይቃለሁ ካልክ፣ ወንጀለኛ ከየትኛውም ብሔር ይሁን ህፃናትን የደፈረ ሴትን የደፈረ አገርን ያተራመሰ ህዝብ እንደ ህዝብ ያባላ በዘር በፖለቲካ የከፋፈለን የኛን አብሮ መኖርነት የማይፈልጉ የሻቢያን ፖለቲካ አምጥተህ ፋኖ እውነተኛ የአማራ ታጋዮች ላይ ስትጭን ያሳፍራል። በጣም ያሳፍራል። ስንት ወንድሞቻችን በወልቃይት ጉዳይ በራያ ጉዳይ ስንት ወንድሞቻችን አለቁ። ዛሬ ወልቃይትን ያ ሁሉ ያለቀውን ህዝብ ረስታችሁ ነው ለጊዜው እሱን እንተውና አንድ ላይ እንሁን የምትሉት? ህዝቡ ጋር ወረደ ወይ? ጽንዶ ነው ጥምረት ብለው ሲመጡ ህዝቡን ገብተው አወያይተውታል? ይሄ ህዝብ ገብቶ እንዲወያይ ተደርጓል? ለህዝቡ ወደታች አውርደው መሬት ያለው ተው ህዝቡን ተውት። እሺ ናቁት እንበል ህዝቡን። ሰራዊቱን የአማራ ፋኖ ሰራዊትን እያንዳንዱን በየክፍለ ጦር በየቲም ያለውን ሄደው አዋይተውታል? ከወያኔ ጋር ልንሰራ ነው ከኦነግ ጋር ልንሰራ ነው አዋይተውታል? ከህዝብ ጋር አታገናኙት። ከትግራይ ህዝብ ጋር አታገናኙት። ከኦሮሞ ህዝብ ጋር አታገናኙት። ህዝብ ምንም የሚያውቀው ነገር የለም። አንድ የአማራን ገበሬ ሄደህ ጎንደርም ይሁን ወሎ ሸዋም ይሁን ጎጃም ሄደህ ምንድነህ ብትለው ኢትዮጵያዊ ነኝ ነው የሚለው። ሄዳችሁ አዋይታችሁታል ህዝቡን? የፖለቲካ ተሳትፎ ምን እንደሆነ የመጣበት ነገር እርቅ ሰላም ሲፈጠር ምን እንደሆነ ነግራችሁታል? በወልቃይት የዛሬ እኮ አይደለም እኮ እነ ቅድስት እስራኤል ሀገር የሚኖሩ እኮ በወልቃይት ጉዳይ ላይ እኮ በጩቤ ተወግተውበታል። ስለ ወልቃይት ዘብ እንቆማለን ብለው ያኔ ሲናገሩ ስንቶቹ ተወጉበት፣ ስንቶቹ ተፈናቀሉበት፣ ስንቶቹ ስንት ነገር ሆኑ። ተውት፣ እርሱት፣ ሌላውን ተሱት። የዛሬ ሳምንት አቦይ ስብሃት አሜሪካ ቁጭ ብለው አክቲቪስቷ ኢንተርቪው ስታረጋቸው ምንድነው ያሉት? ጠላታችን መስመር አስመረውበት ነው አማራ፣ በተለይ የሸዋ አማራ። ቴዲ አላዳመጥከውም? አቦይ ስብሃት ቃል ለቃል የተናገሩት። አሁን እሱን ረስታችሁ ነው መታችሁ የመሬትና የድንበር ጉዳይ እሱ ያጨቃጨቀንም አንድ ላይ እንሁንና
አዩ ኪዲንግ ጋይስ? እኔ አፍራለሁ። እናንተ ለምትሉት ነገር አፍራለሁ። የተፈናቀሉ ሰዎች ሳይመለሱ እናት አባት የተገደለባቸው ስንት የሆነ መቼም ሰው ከሞተ ሞተ። ለዛ እንኳን ካሳ ሳይከፈላቸው ዛሬ አማራው ተፈናቅለው የት ነው ያለው? በየአደባባዩ ምጽዋት ጠያቂ ያልሆነም ያ ገበሬ ነጭ ጤፍ የሚያመርት ገበሬ የት ነው ያለው? ለኔ ወያኔም ገዳይ ነው፣ ኦነግም ገዳይ ነው፣ አብይ አህመድም ገዳይ ነው። እንዴት ነው የምናስታርቀው የሚለውን ተስማሙ። ስምምነት ችግር የለውም፣ መስማማት ችግር የለውም። ጦሩ አውቋል፣ ህዝቡ አውቋል። ይሄን ሳታሳውቁ በሁለት ሰዎች መጥቶ ግን ኢንተርቪያችሁ እኮ በፈረንሳይኛ ያደረጋችሁት እኮ ኢንተርቪው ያስቃል እኮ። ቴዲ ግባና አዳምጠው። አማራው ላይ የተፈጸመውን በደል ሁሉ ረስተውት እንዳልተፈጸመ ነው ያወሩት። ይሄንን ውሳኔ ለመወሰን ደግሞ ተመካክረዋል ወይ? ተነጋግረዋል ወይ? ከሀገር ሽማግሌዎች ጋራ ከአማራው ትክክለኛ ሀገር ሽማግሌዎች ጋር አውርተዋል? መሬት ወርዶ ተነጋግረዋል ወይ? የለም። ምን አገባኝ እኔ በቃ መቀሌና አዲስ አበባ እየሄድኩ ከተዝናናው አይመለከተኝም። ስለዚህ ያሳፍራል፣ በጣም ያሳፍራል። የጥፋት ሰለባዎች ለሆኑ ሰዎች ካሳ ድጋፍ ሳታደርግ የተጠያቂነት ሳይነግስ ተጠያቂ ማን ነው? አማራ ውስጥም ካለ የተባበረ አማራው ሲያልቅ ሲገደል ሲጨፈጨፍ ይህ ሁሉ ሲደረግ ያ ሁሉ ተጠያቂነት መጥቶ ከሌ ሳይባል ደብረ ጽዮንን ፊት ለፊት ይዛችሁ ስትመጡ እውነት እናንተ እኔ ሰዎች ናችሁ ብዬ እናንተን ለማመን ይከብደኛል። በጣም ታንኪዩ ቴዲ። ለህዝብ ደህንነት ቆማለሁ ካልክ፣ ለተጎዱ ፍትህ እጠይቃለሁ ካልክ፣ ወንጀለኛ ማንም ቢሆን ከየትኛውም ብሔረሰብ ቢሆን በህግ እንዲፈለግ እጠይቃለሁ፣ ጦርነት አልደግፍም፣ ጥላቻን አልደግፍም ካልክ መጀመሪያ የተጎዳው ህዝብ፣ የተፈነቀለው ህዝብ፣ የተደፈሩት ህፃናት ከነነፍሳቸው የጠፉት 21 ተማሪዎች የአማራ ክልል ተማሪዎች የት ሄዱ? ስለሱ ጠይቀሃል? ዛሬ ግን ከነዚህ ጋር እሰራለሁ ትላለህ። ያሳፍራል በጣም። ቴዲ ችላ ማለት ነው። ታንኪዩ፣ አመሰግናለሁ። ቴንኪዩ ዙፋን ኢኮቱር። ነገራችን ላይ በቱሪዝሙ ዘርፍ ያለው ወንድማችን ነው። ቴንኪዩ ቴዲ አፍሪካ፣ በጣም አመሰግናለሁ። አይ እንደው አንድ ነገር ሳልናገር ላለመውረድ ብዬ ነው ቦታ ስለሆንኩኝ። በጣም የሚያሳዝነው እንግዲህ የአማራ ችግርና መከራ ከዋለልይ መኮንን ጀምሮ የመጣ ነው የሚባል አሁን የዋለልይ መኮንን የልጅ ልጆች እነ ዋለልይ እነ ገዱን ወለዱ። እነ ገዱ ደግሞ እና በፈንታውን አሁንም የነሱ ልጆች ይህን ሁሉ በደል ረስተው ሲያወሩ እኛ ሆነን ሌላው ለሚታዘባቸው እኛ ራሳችን እናፍራለን። በጣም ያሳዝናል። እኛ በደል የምንረሳ ሰዎች አይደለንም። ወንድሜ እንዳለው ትናንት የዛሬ 2 ሳምንት አካባቢ ስብሐት ነጋ በዚህ እድሜው ባበቃ ሊሞት 11 ሰዓት በቀረው ሰዓት ላይ ሆነው እንኳን የሚያስተላልፈው ጥላቻ ቅድም ያሰማሁት እንዳለ ሆኖ አሁንም ስብሐት ነጋ የሚያስተላልፈው ይሄ ነው። እሱ ይህን እያለ ህወሓትን የፈጠረውና የእሱ የልጅ ልጆች ቁጭ እንዳሉ እነጥላቻቸው አሁንም እነሱን ተቀበሉ ነው የሚሉ ያህል የአማራ የብሔር ትግል የጀመረው በወልቃይት ጠገዴ ከ1982 በትረ ስልጣኑን ህወሓት ከመያዙ በፊት ከፋይ የሚባል ድርጅት ይታወቃል። በዚህ ነው የተጀመረው። ከዛ ጋር ተያይዞ እነ ኮሎኔል ደመቀ ዘውዱ እስከተኮሱባት ሰዓት ድረስ የጎንደር አማራ ሲዋደቅ የኖረ ነው። በምን በብሔሬ ተደፍሬ ያለው ማንነቴ ተደፍሯል፣ ወሰኔ ተቀምቻለሁ ብሎ በትግል ቆየ። በመጨረሻው እነ ኮሎኔል ደመቀ ዘውዱ መጥተው በሰላም ጥያቄ በእስክሪብቶ የወልቃይት ጠገዴ ማንነት አስመላሽ ብለው ህዝብን አወያይተው ህዝብን ወክለው እስከ መቀሌ ድረስ እስከ አዲስ አበባ ድረስ ጠይቀው በመጨረሻ ግን በእነሱ አቅም ማይሆን ሲሆን ወደ ታላቁ የአማራ ህዝብ ጥያቄውን አሳድገው ያ ጥያቄ የህዝብ ጥያቄ ሆኖ ህወሓት ደደቢት በረሃ እስኪገባ ድረስ ተዋግተን አጋጣሚው ተገንቶ ወልቃይት ጠገዴ ማንነታችን ተመልሷል። እስከዛ ሰዓት ድረስ ግን ያለቁትን ጀግኖች በሌላ ጊዜ
በቁጥር እንደው እንዲሁ እንኳን በደስታ ቁጥር ላመጣልህ እችላለሁ። ብዙ ጀግኖች የወደቁበት እስከነዋጓጎር ጭምርት ማለት ነው። ታዲያ ይህንን የተዋደቅንበትን ወሰንና ማንነት ጉዳይ አናምንም። ህወሓትን ሲወጣ ማይካድራን ጨፍጭፎ የቀን ሰራተኛውን ሳይቀር ተመልሶ ለመውረር ሲመጣ የጭናንን የህዝብ ዝሞ ሲቪሉን ማለት ነው የጨፈጨፈን ድርጅት ዛሬም እነ ስብሐት ነጋ በጥላቻ በሚናገሩበት ሁኔታ ላይ ሆነን እኛ ህወሓትን አናምንም፣ ለትብብርም ለጽምዶም አናምነውም፣ ማይታመን ድርጅት ነው፣ ማይታመን ስብስብ ነው ስንል የቁራጭ መሬት ነው፣ የዝናሽ ምንሻ ነህ፣ የሰሊጥ ብሔርተኛ ነህ። ተመልከት እንግዲህ የአማራን ትግል የብሔርተኝነት ትግል የፈጠርነውና የጀመርነው እኛ ሆነን እያለን የሰሊጥ ብሔርተኛ ነህ፣ የዝናሽ ምንሻ ነህ፣ ለቁራጭ መሬት ብለን እየሰማቸው ነው። እንግዲህ ቤተ መንግስት ከገባን በኋላ እናወራለን። ተመልከት በእስክሪብቶ እነ ኮሎኔል ደመቀ ዘውዱ ሲጠይቁ ምን እንደተፈጸመባቸው ቁጭ ብለን እያየን ስንት ወገናችን ያለቀበትን ትግል እያወቅን አሁን ህወሓትን መልሰን ቤተ መንግስት ካስገባን በኋላ ስለ ወልቃይት ልንጠይቅ አትገረም? ለምን አልቀን እንደው እንደ ኩርድ ህዝብ ለምን አንበተን? የኛ ጥያቄ ፋክት የሆነ ጥያቄ ነው። ለጥያቄያችን አጥጋቢ የሆነ መልስ የለም። የሚያያይዙት ቅድም አንተ እንዳልከው እና ሀብቴ ወልዴ እንዲህ ናቸው እንንትና እንዲህ ናቸው ይላል። እንዴ ሀብቴ ወልዴ ማለት እኮ የጎንደር ህዝብ ማለት እኮ አይደለም። ጥያቄው የህዝብ ጉዳይ ነው ነው ጥያቄው። ሀብቴ ወልዴ ሊታገል የወጣ አንድ የአማራ ታጋይ የጎንደር ተወላጅ ነው። ጥያቄው ግን የህዝብ ነው ነው። እነ ኮሎኔል ደመቀ ዘውዱ እንኳን በማንነት አስመላሽ ኮሚቴ ተዋቅረው ሲንቀሳቀሱ እንኳን እኛ እናውቃለን አላሉም። ህዝብን እየዞሩ ነው ያወያዩ። ጥያቄው በህዝብ ተቀባይነት አለው ወይስ የለውም የሚል ህዝብን ያዳመጡ። ህዝብ ሲቀበል ግን ቲፒኤልኤፍን ደደቢት በረሃ አስገብተናል። አይደለም ከጎንደር ህዝብ ጥያቄ አልፎ የአማራ ሆኖ ከአማራም አልፎ የኢትዮጵያ ብሔር ብሔረሰብ ሆኖ ተዋድቀናል። እነ አቶ ታዲዮስ ታንቱ የታሰሩበት የአማራ ትግል ነው ዛሬ የዋለልይ የልጅ ልጆች እየመጡ ለማጨማለቅ የሚሞክሩት ማለት ነው። እኛ እንደተባለው ሾርት ሚሞሪም የለንም። ለምንታገለው ትግል በስሜት ሳይሆን በስሌት የምንታገልነን። ትናንትም ደደቢት በረሃ ህወሓትን ስናስገባ የኦሮሞ ደም የኔ ደም ነው ስንል በስሌት ነው፣ በስሜት አይደለም። ስለዚህ የጎንደር ትግል የተነሳው አብይ ወጋን ሳይሆን ስርዓቱ ወግቶናል፣ ከቲፒኤልኤፍ ጀምሮ ስርዓቱ አሁንም ያልተቀየረ ነው በሚል ነው። ነገር ግን አንዳንድ ታጋይንን የሚሉ ግን የአካባቢ ትግል ይዘው የሚንቀሳቀሱ የሌላውን አካባቢ ቁስል መረዳት የማይችሉ አንገት የሌላቸው አማራዎች እያየነ ነው። አንገት የሌላቸው ስንት ጀግና የሞተበትን ትግል የወሰንና የማንነት ጉዳይ ዞር ብለው ማየት የማይችሉ አንገት አልባ አማራዎች እያየነ ነው እዚህ ማለት ነው። የእነ ዋለልይ ልጆች፣ ተላላኪ የብአዴን ልጆች ከመላላክ ውጭ ስልጣን ይዘን እኛ ማስተዳደር እንችላለን ብለው ማሰብ የማይችሉ የትናንትናን የሚረሱ በራሳቸው ህዝብ ላይ የሚዘምቱ ግን ደግሞ ለህዝብ እንታገላለን የሚሉ በጣም በሚያሳዝን ሁኔታ ነው። እንግዲህ ህዝብ እየታዘባቸው ነው። ታንኪዩ ቴዲ፣ አመሰግናለሁ። ቴዲ አንድ ጥያቄ ልጠይቅህ ነበር አንተንና እንትላለሁ እንደው እንድጠይቅልኝ እንደምፈልገው እነዚህ የጽንዶ ደጋፊዎች የሚባሉትን ጠቅላላ እንድጠይቅልኝ የምፈልገው ከዚህ በፊት እዚህ ልክ ሆነ ጥያቄ ይነስራቸዋል አይወዱም ጥያቄ። እችን ብቻ ጠይቅልኝ። ታላቁ እስክንድር ነጋ መነሻችን አማራ መድረሻችን ኢትዮጵያ ብሎ ነበር። እንዴት ኢትዮጵያ ትላለ ተብሎ ያልተሰደበው ያልተጨፈጨፈው ያላንኳሰሱት የለም። ዛሬስ ይሄ ነገር ሲመጣ ለምን ሊቀበሉት ቻሉ? እና እችን ነገር ጠቅላላ ሲገቡ እችን ነገር እንደው ብትጠይቅልኝ ደስ ይለኛል። ታንኪዩ። እሺ ቴንኪዩ። አሚን ጋይስ ይኸውላችሁ፣ ይሄ እኔ እዚህ ቤት የምትሰሩት ፖለቲካ የምትናገሩትንና የምታደርጉትን ትግል በአግባቡ ካወቃችሁ ሚሊዮኖች ጋር ነው የምትደርሱት። የኔ ዓላማ ምንም አይደለም፣ አየር ላይ ነው ማውላችሁ። እናንተ ፕሮፓጋንዳ ትሰራላችሁ። ሚዲያውን መጠቀም የእናንተ ድርሻ ነው። ሚሊዮኖች ያዋችኋል። ምንድነው ህዝቡ ሌላ እየተገደልን ነው፣ በደንብ አማራ እየተገደለ ነው። እኔ አሁንም እነግራችኋለሁ።
እኔን በጠይቁኝ አማራ ነው ያለ የተገደለ የለም እኮ ማልናገርበት ጊዜ አለ። የሐሰት ትርክት ይሄን ማይናገር አለ። ይሄን ማይናገር ካለ ኢትዮጵያ ውስጥ የለም ማለት ነው። አንድ ሀገር ላይ የኖርን ኢሰብአዊ ድርጊት ተፈጽሞበታል ምን ይሄን የሚከራከር ካለ ጤናውን መጠየቅ ያለበት ራሳቸው የሐሰት ትርክት ፈጣሪዎቹ በትራንዚሽናል ጀስቲስም ይሁን በምንም ጉዳይ አዎ አንድ ሀገር ላይ የኖርን ጥፋት ሰርተናል ብሎ አምነዋል። እነዚህ ያመኑ ሰዎች ጋር አሁን ጥምረት ፈጠረን ስትሉ እንዴት ለሚሏችሁ ሰዎች በዚህ ኦኬ ይሄ ከተነሳ ይሄን እንዴት ታደርጋላችሁ በዚህ ብላችሁ ማሳመን አለባችሁ። ስለዚህ የኢትዮጵያ ሕዝብ እያያችሁ ነው። ስፔሲፊካሊ ደግሞ እየመነጠራችሁ ነው። እየተመነጠርክ ነው ማይ ፍሬንድ። እንደ በወንፊት እየተጣራ ነው ምናምን እንደዚህ በጭፈራ ምናምን አመል ማለጉም የጨፍረ እንደዛ አይሆንም ማይ ፍሬንድ፣ እንደዛ አይሆንም። እና ፖለቲካ ሰዎችን ፐርሱዌድ ማድረግ አለባችሁ። ነፃ እናወጣዋለን የምትሉት ምንም ህዝብ ማሳመን አለባችሁ፣ መናገር አለባችሁ። ወደ አፍሪካ ጎንደር እንሄዳለን። አፍሪካችን 7 ደቂቃ ለሸታችን። እሺ አመሰግናለሁ ቴዲ ድሉን ስለሰጠኝ። ሰላም እንዴት ዋላችሁ? ሀሳቤን ከመጀመሪያ በፊት ከፈቀድክልኝ አንድ የ25 ሰከንድ አንድ የስታሊንን ንግግር ባሰማ በጣም ደስ ይለኛል፣ እንደ መንደርደሪያ እንዲሆነ። ስታሊን መባ ቢሰበስበው የነበረው ቤተክርስቲያን እንደዛ ነገር። የጽምዶ ሊቀመንበር ማን ነው? አሁን የጽምዶ ሊቀመንበር እኮ ዘመነ ካሴ እኮ አታውቅም? ምድረ ሙጀሊያ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምታደር የምትውል? ማነው ሊቀመንበር? ማነው ሸርማን እኮ እንትና እኮ ዘመነ ካሴ እኮ ነው ጥምረት የሚመራው። ይሄ መረጃ ብልጽግና ያውቀዋል፣ ስለሚያውቀው ነው። መረጃ አዲስ ነገር አይደለም። ምድረ ሙጀሊያ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምታደር የምትውል? ዘመነ ካሴ እኮ ነው ጥምረት የሚመራው። ምድረ ሙጀሊያ እሺ አመሰግናለሁ ቴዲ። ሁሉ ነገር ገብቶኛል። ለምን እንደተቆጣ አልገባኝም። ሙጀሊያም የሚለው ግን ምንድን ነው? ለምንድን መሰለህ ያመጣሁት ይህንን ነገር አይ ቲንክ ወደ 4 ወር 5 ወር በፊት ያው በአንዳንድም በሌላ መንገድ ያገኘሁት አንድ መረጃ ነበር እና በሀገር ውስጥ የኢትዮጵያ የፖለቲካ ኃይሎች የፈጠሩት ጽምዶ አንደኛ ዋነኛ ሰብሳቢው ዘመነ ነው፣ ሁለተኛ ምክትል ሰብሳቢ ደብረጽዮን ነው፣ ሶስተኛ በምክትል ማዕረግ ጃልመሮ ነው የሚል ጽሁፍ ጻፍኩ ትዊተር ገጼ ላይ ማለት ነው። እና በፍጹም አይታሰብም ብለው የተከራከሩ ልጆች በጣም ነበሩ። እና አፍተር 5 መንዝ ምድረ ሙጄሊያም እያለ እየሰደበ ማነገራቸው ራሱ ስታሊን ነገራቸው። ያኔ እኛ በግልጽ በትህትና ጀስት ሲምፕል በሆነ አማርኛ ነው ስክሪንሻቱን እልክላለሁኝ። እና አሁን ግን ይህ አሁን ጽምዶ ሁልጊዜ እኔ ደጋግሜ የምናገረው ነገር አለ። ጽምዶ ማለት የባርነት ካምፕ ነው የምልበት ትልቁ ምክንያት ተጠርፈው ተይዘዋል ማለት የሚናገርላቸውንም የሚናገሩትን ሚዲያ የሚመርጥላቸው ስታሊን ነው። ስታሊን በዚህ ሰዓት ከእያንዳንዱ ቀጠና ፋኖ አለው የሚያሾረው። ከሌን ምታ ሲለው ከሌን አሁን ሰሞኑን ታርጌት የተደረጉ 2 ፋኖች አሉ። አንደኛ እስክንድር ነው፣ ሁለተኛ አስካለ እዛ ዋሸራ ውስጥ የታሰረችው እህታችን ነች። እና ይህንን ሁሉ ትዕዛዝ ኮኦርዲኔት የሚያደርገው አብሮ በበላይነት የሚሰራው ስታሊን ነው። እኛ ያው ስንናገር አይሰማም። ወደ ዋናው ነጥብ ይህን ያመጣውበት ምክንያት ምንድነው? ሌላ አንድ አዲስ መረጃ ለመናገር ስለፈለግኩ ነው። አሁን ከ5-6 ቀን በፊት እንዳያችሁት ከስዊዘርላንድ ያለ አንድ ጋዜጠኛ ጋር ኢንተርቪው አድርጓል ዘመነ ካሴ እና በዛ ላይ ብዙ ውሸቶችን፣ ብዙ ክህደቶችን፣ በጣም አስቀያሚ ነገሮችን ተናግሯል። እሱን በዝርዝር አልሄድበትም። ነገር ግን እዛ ላይ አንድ እውነት ሁሉም አይኑን ገልጦ ማየት ያለበት ስለ ፊርማቸው ተናግሯል። ከዚህ ማለት እነሱ በጋራ ለመስራት ከ8 ወር በፊት እንደተነጋገሩ ተናግሯል። ያ ማለት ከተፈራረሙት አንደኛውን ማለት ሙሉ ዝርዝር ሰነዱ እኔ አይቼዋለሁ የተፈራረሙበትን፣ ያንን የማየት እድልም ስለነበረኝ ማለት ነው። ሁሉም የአማራ ሰው ማወቅ ያለበት ኢቭን ለፋኖች ሪከርድ እያደረጋችሁ የምትልኩ ሰዎችም ሪከርድ አድርጋችሁ እንድትልኩላቸው የምፈልገው ነገር
ይህ ጽምዶ አንደኛ የተመሰረተ አፋብህን የሚባለው ድርጅት ከመመስረቱ በፊት መሆኑን ራሱ ዘመነ አምኗል። አፋብህን የተመሰረተው ጃንዋሪ ላይ ነው። አሁን ወደ 7 ወር ከምናምን ነው። ከሳምንት በኋላ 8 ወር ይሆነዋል። ያንኛው ስምምነት ግን እነሱ ያደረጉት ዲሴምበር በቢጊኒንግ ኦፍ ዲሴምበር አካባቢ ነው የተደረገው። አደገኛው ነገር ምንድነው? ከተፈራረሙት ነገር በተናጠል ድርድር ማድረግ አይችሉም። በተናጠል ያ ማለት ምን ማለት ነው? አሁን ለምሳሌ አብይ አህመድ ያደረገውም እንጂ አይ እኔ የአማራን ጥያቄ መመለስ እፈልጋለሁ፣ አማራ የሆናችሁ ጄኒውን ልጆች ኑና ምንድነው ጥያቄያችሁ ብሎ ቢል መሄድ አይችሉም። ወይንም አብረው እነሱ ጥያቄያቸውን ሊያስመልስልን የሚችል ሌላ የውጭ ኃይል አግዟቸው በቃ የተገደለው ልክ አሁን አንተ እንዳልከው ማለት ነው። የተገደለው አማራ ነው። በአማራነታቸው የተገደሉ ልጆች ስላሉ ለእነዚህ ልጆች ፍትህ ያስፈልጋል ተብሎ ኢንተርናሽናል ኮሚኒቲ ሳፖርት እንኳን ማድረግ ቢፈልግ ሄዶ በተናጠል የአማራ ጥያቄ እንዲመለስ ማድረግ እንዳይቻል ቀፍድዳ ይዛቸዋለች ቲፒኤልኤፍ ማለት ነው። ነገርም በተቃራኒው ደግሞ ቲፒኤልኤፍ ይሄ ባይዘወይ ለነሱ ብቻ አይደለም ሌሎቹንም 7-8ቶቹንም እንደዚሁ ያጠቃላል። ቲፒኤልኤፍ ግን ከሳምንት በፊት ባለፈውም ተናግሬያለሁ ለአምባሳደር ማሲንጋ ስልክ ደውላ ሸረሪና ላይ እኮ ተደበደብን ለምን ዝም አላችሁን ብሎ ጠይቆ ነበረ። ይህ ማለት አደራድሩን ማለት ነው በሌላ አማርኛ። ቲፒኤልኤፍ ወልቃይት ተመልሶልሻል እና የስልጣን ተጋሪ ብትባል ግን የፋኖ ጉዳይ አይደለም። ምክንያቱም ጠርንፋ ያዘቻቸው ይሄ በረጅም ሰንሰለት የታሰሩ ልክ እንደ ባሪያ እንደ ድሮ ይሄ የነኩንታ ኩንቴን ፊልም ምናምን እንዳየ ነው ማለት ነው። ልክ እንደዛ ነው ታስረው ያሉ እንደ ባሪያ ናቸው። የፈለጉትን መናገር፣ የፈለጉትን መጻፍ፣ የፈለጉትን ጥያቄ በትጥቅ ትግላቸውን በፖለቲካ ስራቸውን ተደራድረው የአማራን ጥያቄ ማስመለስ እንዳይችሉ ተቀፍድደው ተቀምጠዋል ማለት ነው እነዚህ ሰዎች። አሁን ቅድም አንድ እንግዲህ የጽምዶ በጣም ቀንደኛ ደጋፊ ትመስለኛለች ስለ ተከዜ ዝብ ስለ ወልቃይት እንደዚህ ትናገራለች። ስለ ወልቃይት አንድ ሪኳየርመንት አለ። መጀመሪያ ስለ ወልቃይት እኛ አሁን እንደፈለግን ስለ ፋኖ የምንናገረው ፋኖን በሎጂስቲክ በእውቀታችን በተለያየ ነገር በገንዘባችን ኪሳችን እስከሚንጠፈጠፍ ድረስ ደግፈናል። ምክንያቱም እኛ የመጣ ነው ጄኖሳይድን ሪሊ ቴስት አድርጎ ከመጣ ባክግራውንድ ስለሆነ ሌላው አማራ ተገደለ ሲባል ዝም ማለት ስለሌለብን አብረን አግዘናል። በገንዘብ በእውቀት ወንድሞቻችንም እንዲሁ ገብረናል። ነገር ግን ስለ ወልቃይት ለማውራት የመጀመሪያው ሪኳየርመንት ተከዜ ዘብን መደገፍ ነው የመጀመሪያው ሪኳየርመንት። ሁለተኛ ለዚህ ነፃነት ያበቃውን ኮሎኔል ደመቀን ማክበር ይጠይቃል። ከዛ በኋላ ነው እንግዲህ የጋራ ስለሆነው ነገር ስናወራ ወልቃይት ለምሳሌ አሁን የወልቃይት ጉዳይ በኋላ ይነጋገሩበታል የሚባል ነገር ሳይሆን አሁን በዚህ ጉዳይ እንዴት በወልቃይት ጉዳይ እንጠረጠራለን ብሎ እያንዳንዱ ጠረጴዛ መደብደብ ማውራት አለበት እንጂ በኋላ ይነጋገሩበታል። ሪሊ ማውራት አትችሉም። ስለ ወልቃይት እዚህ ጋር ወያኔ ያደረጃቻችሁ የጽምዶ ካድሬዎች ስለ ወልቃይት መናገር አትችሉም፣ ማውራት አትችሉም። ማውራት የማትችሉበት የራሱ የሆነ ብዙ ሪኳየርመንት አለው። 0.5 ሳንቲም ለተከዜ ዘብ ረድተሽ አታውቂም። እኛ ብንናገር ኪሳችን እስከሚንጠፈጠፍ ወንድሞቻችንን ረድተናል። ከጎጃም ከሸዋ ከወሎ ሳንል ትናንትና ቲፒኤልኤፍ ወሎን እንደዛ ገብታ ስታደቀው እኔ ድምፅ ሪከርዶ አለኝ። 3ኛ ሰው ስላለበት ነው ማልናገረው። ምሬ እኔና ሌላ አንድ ቴክሳስ ያለ አንድ ዘመዱ አለ በጋራ ያወራ ነው ማለት ነው። እኛን መጥተው ነፃ ያወጡን የጎንደር ፋኖዎች ናቸው። አንገት ለአንገት ተናንቀው ነፃ ያወጡን የጎንደር ፋኖዎች ናቸው። የጎጃም ፋኖማ መጥቶ ፎቶን ተነስቶ ዘርፎን ነው የሄደው። ዋጋ የከፈሉት የጎንደር ልጆች ናቸው ብሎ የተናገረበት ሪከርድ አለኝ። ትናንትና እናንተ ስትከዱት ትናንትና አንገቱ ላይ ጥይት ያስገባችሁበት አርበኛ ከፍ ያለው ደሴ ወሎ ላይ ድረስ ሄዶ አንገት ለአንገት ተናንቆ ነፃ ያወጣችሁ ወንድማችን። እሺ ቴዲ፣ ስለዚህ ሪኳየርመንቱን ሳታሟሉ የወልቃይት ጉዳይ ምናምን አይቻልም።
ከቻላችሁ ራያ ዘብ እየተቋቋመ ነው። የህዝብ ለህዝብ ግንኙነቶች ይቀጥላሉ በራያ ህዝብና በወልቃይት። እሱን ሳፖርት ማድረግ ነው መጀመሪያ እንጂ ራያን አሳልፎ የሰጠውን ፋኖ ስም እየተደራጀ ያለውን ነገር ሳፖርት ማድረግ በራሳችሁ ላይ እሳት እያነዳላችሁ ነው። አንድ ሰከንድ ተጨማሪ ውሰድና ቅድም የተሳሳተ ነገር ተነግሯለኝ። ቅድም ያለችው ልጅ የተጻፈው ደብዳቤ የዚህ የቴድሮስ እዝ የምናምን እዝ እየተባለ የተጻፈው ደብዳቤ የተጻፈው በዝናቡ ልንገርህ ነው እንጂ በሀብቴ አይደለም። ፍጹም ውሸት ነው። በሀብቴ አይደለም የተጻፈው። ያ ማለት ግን ሀብቴ ጽምዶ ውስጥ ኑሮበት የሆነ ነገር እንዲህ ከተገኘ ነገ አልቃወምም እያልኩኝ አይደለም። ሀብቴን እዚህ ጋር ፕሮቴክት ለማድረግ አይደለም። ግን የተጻፈው ደብዳቤ በዝናቡ ልንገረው ነው። ይሄ የተሳሳተ መረጃ ተሰጥቶ እንዲሄድ ስላልፈለኩ ነው። በጣም አመሰግናለሁ ቴዲ። በኋላ መልሳለሁ ሀሳብ ካለኝ። የና ክብራን እያደመጣችሁ የምትገኙት በሀገራችን ጉዳይ ጽምዶን አስመልክቶ ጽድት ያለ ውይይት ነው። ቤታችን ውስጥ በሚደረግ አለመግባባቶች ዙሪያ ነው እያወራን ያለ ነው። አቴንድ ኦፍ ዘ ዴይ የአንድ ሀገር ልጆች ነን። የአንድ ሀገር ልጆች ነው። ሁላችሁም ያገባችኋል። ማንህም ያገባል በሀገር ጉዳይ ላይ። የኔ ትግል ነው የኔ እንትን ነው። እኛ ማገባን በሚስትህ በባልሽ ጉዳይ ብቻ ነው። ሀገር ላይ ሀገራችሁ ላይ በሚደረግ ጉዳይ ባሌም ላይ ይደረግ፣ ሱማሌ ላይ መቀሌ ላይ ይደረግ፣ ሞያሌ ላይ ሁላችሁም ያገባችኋል። የምትታኮሰው ሀገሬ ላይ ነው ማይ ፍሬንድ። አይ ካልክ ሀገሩ ለቀውጣና ሰው ሀገር ተታኮስ። ሀገራችን ላይ የተታኮስክ የተደባደብክ ላስተዳድረ እያልክ እየመጣ ምን አገባህ የሚባል ነገር የለም። ሁላችሁም በጣም ኢትዮጵያውያን በጣም ይሄ በጥንቃቄ ማድመጥ መከታተል የሚገባችሁ ጉዳይ ነው ለማለት ያህል ነው። አፍሪካ ጎንደርን ከልብ እናመሰግናለን። ይሄ እሺ መዲ ቀጤ ቴዲ አመሰግናለሁ። ይሄ እዚህ ቤትም ተደጋግሞ የሚነሳና ሁሌ ስለዚህ ስለ ጽምዶ ነገር ሲወራ በፖለቲካ ቋሚ ወዳጅ እና ቋሚ ጠላት የለም ቋሚ ጥቅም እንጂ ምናምን የሚባል ይቺ ሁሌ የምትወረወር ነገር አለች እና ታስቀኛለች። አንዳንዴ ምን እንደሚያወሩ ራሳቸው አያዳምጡትም እንዴ ነው የሚያስብለው። እና ምን ማለት ነው ይሄ? መቼ ነው የሚጠቅመው? ማን ነው ያለው? ስለምንድን ነው የተባለው የሚለው ነገር ጊዜያዊ ለሆነች ጥቃቅን ጥያቄዎች ምናምን እንጂ የህልውና ትግል ለሚያደርግ ህዝብ አይደለም። ይሄ ፖለቲከኞች እርስ በርስ ለምሳሌ እኔ ፖለቲከኛ አይደለሁም፣ ግን ፖለቲከኞች አርጊመንት ቢያደርጉ በሆነ ሀሳብ ላይ እንደዚህ አይነት ነገር ኦር ሌትስ ሴይ ዲሞክራትና ሪፐብሊካን ምናምን በሆነ ነገር ላይ ቢጨቃጨቁ በአይዲዮሎጂ በምናምን እንጂ የህልውና ትግል ውስጥ ላለ ሰው አይደለም። እንደው ሌትስ ጊቭ ኢት ጎ እና ምንድን ነው ብለን ስናይ የምንጠይቃቸው ጥያቄዎች ይኖራሉ። ለአማራ በእውነት ይሄ ነገር ይሰራሉ? ወሳኙ ጥያቄ የትናንት ጠላታችን አሁንም ጠላታችን ነው። አስ ዊ ስፒክ በኦነግ ሸዋ ውስጥ ሰው ይገደላል፣ ወለጋ ውስጥ አሁንም ይገደላል፣ አርሲ ውስጥ ይገደላል። የቆመ ነገር የለም። አሁንም አክቲቭሊ ይገደላል። ከዚህ ከሚገድል አካል ጋር ምን አይነት ነገር ነው የሚደረገው? ከቲፒኤልኤፍም ሴም ቲንግ 60 ምናምን ሺህ ከራያ ተፈናቅሏል። ሸረሪና ላይ ጦርነት ከፍቷል። አሁንም ሰዎች ይሞታሉ በየጊዜው። ኢግኖር እየተደረገ የነዚህን ሰቆቋዎች ኢግኖር እየተደረገ ነው ወይ የሚካሄደው? ከዛ ደግሞ ሌላው ጥያቄ እንትንስ እንጠይቃለን እንዴ? አጋርነትን ስንጠይቅ የአማራ ጥያቄዎች ምንድን ናቸው? የአማራ ቋሚ ጥቅም ነው ከተባለ የአማራ ጥያቄዎች ምንድን ናቸው? የአገር መቀጠል አይደለ? ኢትዮጵያ እንድትቀጥል ይፈልጋል። ኢንታይር ኤግዚስተንስ ኢትዮጵያ ላይ ነው ያለን። ኢትዮጵያ እንድትቀጥል እንፈልጋለን። ከዛ ደግሞ አማራ የአገር ባለቤት እንዲሆን እንደሌላው ሁሉ የአገር ባለቤት መሆን ይፈልጋል። እነዚህ አካላት ደግሞ አገር ማፍረስ እንጂ የሚፈልጉት አገር መገንባትን አይደለም የሚፈልጉት። ሌላው ደግሞ የግዛቶች የግዛት አንድነት የአማራ ግዛቶች በወያኔ እጅም በኦነግ ክሌም የሚደረጉም እነዚህ ነገሮች ይከበራሉ ወይ? አክሰፕት ያደርጋሉ ወይስ አያደርጉም? እነዚህ ነገሮች እንደው በጣም ማስታወሳቸው ነው የጠቀስኳቸው።
እኩል ዜግነትን ሁሉም ሰው እኩል የሚሆንበትን እኩልነት ነው አይደለም የሚጠይቀው። አማራ ስፔሻል ትሪትመንት ሁሉ አይደለም እኮ እኩልነትን ነው የሚጠይቀው። እነዚህን እኩልነት ያከብራሉ ኖ እኔ ስፔሻል ትሪትመንት ይሰጠኝ የሚሉ አካላት ናቸው። ከነዚህ ጋር ምን አይነት ትብብር ነው ብታደርገው? እንደው ኢንኬዝ በቃ በፍጹም ካልሆነ የሚባል እንደው ህዝብ እንኳን መርጦ ቢሆን ህዝብ አልመረጠም ይሄንን ነገር። የህዝብ ለህዝብም ጸብ አይደለም ሲጀመር። እነዚህ ግሩፖች ህዝብን ይገላሉ እንጂ ቢባል የተፈጸመውን ድርጊት የደረሰውን ጀኖሳይድ አክሰፕት ያደርጋሉ ወይ? ለተጠያቂነትስ ወንጀሉን የፈጸሙትን ሰዎች ያቀርባሉ ወይ? ለተጎጂዎችስ ሪፓሬሽን ይከፍላሉ ወይ? ምንድነው የሚባለው? የካሳ የፍትህ ካሳ ይከፍላሉ ወይ? እንትን የተፈናቀሉ አማራዎች አሁን እንግዲህ ባህር ዳር ላይ ተሄዱ ተፈናቃይ አለ። ከወለጋ የተፈናቀለ ወሎ ውስጥ እኔ ብቻ ማቀው ሁለት በአካል ማቀው ሄጄ የጎበኘሁት ሁለት ስደተኛ ካምፕ አለ። ደብረ ብርሃን ፈሰው ነው ያሉት። አሁንም ድረስ ይዘገንናቸዋል። እናት አባት የሌላቸው ህፃናት ቤት የሌላቸው አሁንም ድረስ ፈሰው ነው ያሉት። እነዚህ ሁሉ ስደተኞች ወደ መጡበት ይመለሳሉ ወይ? ካሳ ተከፍሏቸው ያጡት ንብረት ተከፍሎ ይሄንን ለማድረግ ዛሬ በዚህ ይስማማሉ ወይ? እነዚህ አካላት የአማራን የግዛት አንድነትን ሊያከብሩ ይስማማሉ ወይ? ይሄንን መፈረም ይችላሉ? መልሱ አይችሉም ከሆነ መልሱ ቬግ ከሆነ ምንም ፕሮባብሊ የሚል መልስ አሁን የሚሰጠን በኋላ ወተት እየጠጣን እንዳለው ሰውየው በኋላ ከእንትን 4 ኪሎ ስንገባማ የዋንጫ ተኩስ እንደሚደረግ እና የዋንጫ ጦርነት እንደሚደረግ መንጆሪኖ ነግራናለች እኮ። ፋይናል እንትኑ አሁን የማጣሪያ ግጥሚያ ላይ ነን። ፋይናል ግጥሚያው 4 ኪሎ ስንገባ እንደሆነ ተነግሮናል። በዚህ አይነት ፕሮባብሊ ወያኔ ይሄንን ሁሉ የሚያደርገው ለድርድር መንግስትን ለማስቀመጥ ባርጌኒንግ ፓወር ለመጨመር ነው። ዳትስ እግረኛ ወታደር ምናምን ተጠቃምጃለሁ ተብሎ ከነዚህ አካላት ጋር ባርጌኒንግ ፓወሩን ሊጨምር እንጂ አማራን 4 ኪሎ ሊያስገባ ነው የሚል ድራማ የሚሰሩ ሰዎች ለእኔ ጤንነታቸውን ራሱ ነው የምጠራጠረው። ቼክ ዩር እንትን ሜንታል ስታተሳችሁን ቼክ አድርጉ። ኦነስትሊ እንዴት ነው ይሄንን የምታስቡት? ራሱ ባርጌኒንግ ፓወር ለመጨመር ነው። የዓለም መንግስታት በሙሉ ፊታቸውን አዙረዋል። አሁን ላይ ምን ባደርግ አቴንሽን አገኛለሁ፣ ምን ባደርግ አስገድጄ መንግስትን አስቀምጣለሁ። ለመንግስት ግን ይሄ ሰርጉ ነው። የሚጣሉት ሁሉ በአንድ ላይ ሰብሰብ ብለው መጡለት ማለት ነው። ተበታትነው አስቸግሮት ነበር። ሰብሰብ ብለው ሲመጡለት ይሄን ነው በእናንተ ላይ ጋምብል ነው እየተደረገ። እነዚህ በፖለቲካም ሆነ በትግል 50 እና 60 70 ዓመት የቆዩ አካላት በአማራ ሞት ላይ እና በወንድሞቻችን ሞት ላይ ጋምብል እያደረጉ ነው። ጅሎቹ ግን ፓወር ብቻ የሚፈልጉ አካላት ሄደው የተከፈተ ገደል ውስጥ ሄደው ነው የገቡት። እነዚህ ሁኔታዎች ባልተመለሱበት ምን አይነት ነገር ነው ጥምረት ተብሎ የሚሰራው? ይሄ የሚሆንም ነገርም አይደለም። የአማራ ህዝብን ህልውና ደግሞ ለመወሰን እነዚህ 3 ፍሬ ሰዎች የሚወስኑትም አይደለም። አይችሉም፣ መወሰንም አይችሉም። ትራይት ኢን ጎንደር ዩ ዊል ሲ ዘ ሪዛልት። አሁንም እያያችሁ ነው። ቀልድ አያውቅም ጎንደር። ሞክሩትና ታዩታላችሁ። ሸዋም the same thing። ሄዶ የተገረደ መብቱ ነው። አም ሶሪ ግን ያንን ሞክሩትና አገር ማፍረስም ቢሆን ዋቆ ምናምን የሚባለው ከሶማሌ ጋር ተባብሮ እንደወጋ አሁንም የግብፅን ኢንተረስት ነው ወይ? ሁሉም ነገር በደንብ ሊታሰብበት ይገባል ነው ምለው። አመሰግናለሁ ቴዲ። የመጀመሪያ ቀኔ ነው እድል ስለሰጠኝ። የቅድሙን ላርም የነበረውን አፍሪካ አርመዋለች ውሸቱን። ቴንክ ዩ ሶ ማች። ሌላ ጊዜ እንግዲህ እመጣለሁ። ስለ አዲስ አበባ ጉዳይ ግን መወያየት ትፈልግ ነበረ። መቼ እንደሆነ ብታሳውቀን ደስ ይለኛል። ቴንክ ዩ ሶ ማች። ቴንክ ዩ ለመተሽ የሚገርም እውቀት ነው የሰጠሽን። በሚገርም ሁኔታ እናመሰግንሻለን። በአድማጭ ተመልካቾች ስም ቴምር እንሄዳለን። ሴቱ እንዲጸድት አድርጎ ፖለቲካ ይተነትናል። አንተ እዛ ወገብን ይዘት ሳደብ፣ አንተ ወገብን ይዘት ሳደብ። ሴቱ ጽድት ያለ ፖለቲካ ባለቤት ክስ ማሰሪያ አንቀጽ ያለው አረፍተ ነገር ጽድት ያለ ትንታኔ እየተነተኑ ይኸው በወቅታዊ ሀገር ፖለቲካ ጉዳይ ይተነትናሉ።
በጉጉት ተናፋቂ ኢወርልድ አለው እንዲሁ ሰዓት ላይ ነው የሰጠኸኝ። ቋሚ ጠላት ወይም ወዳጅ ሳይሆን ጥቅም ነው ያልነው። ፖለቲካ ትምህርት ቤት ሳይገቡ ወይም ይሄ በልምድ እንደ ልምድ አዋላጅ የሚሰሩ ሳይሆን ሄንሪ ኪሲንጀር የሚባል እስራኤላዊ አሜሪካዊ ታዋቂው ዲፕሎማት እና ሎርድ ፓመልሰር ነው ማን የሚባል እንግሊዛዊ ነው። እህታችን ቆንጆ ባርገሽ የመለስሽው ፖለቲከኛ አይደለም ያልሽ ነው። ፖለቲካ ትምህርት ቤት ስትገቢ መጀመሪያ የምንነገርሽ የሚያገናኝ አይዲዮሎጂ ሃይማኖት ምናምን ሳይሆን ጥቅም ነው። ጥቅም ነው። ከጎዳሽ በአፉ ምናቅቤ በእጁ ጩቤ ነው በምኑ ጩቤ ከተባለ ይጎዳሻል። ሊጠቅምሽ ይገባል። ፖለቲካ ጥቅም ነው። ፖለቲካ የችግር መፍቻ ሳይንስ ነው። እንደ አብይ አይነት ልምታ በድሮን ልምታና እኔን አክብረኝ ዳስና ፖለቲክስ ነው። እና መተሽ ትልቅ ነገር ነው ያስቀመጥሽው። እችን ካልኩኝ በኋላ ወደ ጽምዶ ልምጣና ቴዲ ችግር የፈጠረው ነው። ችግር ፈጣሪው ደግሞ አብይ አህመድ ነው። አውቆ ነው፣ ሳያቀርቶ ነው፣ እነሱ ጠምዝዘውት ነው። ጌም ነው፣ ጌም አጨዋወት አበላሽቶ ነው። እዛ ውስጥ እኔ ፕሮቴስታንት ነኝ። እንዲያውም ጌታ የፈጠረው ምናምን ብል ብዙ ጥቅም አገኛለሁ። አሁን አየር ተቃረነ ለእኔ ለጥቅም ግን ጥቅሙ ቋሚ ነው ወይ? እኔ ለማኝ ፊት ቪኤት እየነዳው የሚሄድ ጀዝባ አይደለሁም። የኢትዮጵያ ፖለቲካን ስትገመግመው የአፍሪካ ፖለቲካ የሚመራው ህዝብ እየለመነ እሱ ፊት ጥብስ ቁርጥ በልቶ ቪኤት እየነዳ የሚሄድ ሼም ነው። ይስቃሉ አውሮፓውያን። ምዕራቡን ያየ ሰው ያውቃል። ለህዝብ ጥቅም ነው። ጥቅሙም ሲባል ጥያቄው ከባድ ነው የሚሆነው። እውነትም ፖለቲካውን እንተንትነው ካልነው ማለት ነው። ስለዚህ አሁን ኤርትራ አንድ ጊዜ ወንድሞቻችን የነበሩ በጂኦግራፊ አሁንም በቦታው ያሉ በፖለቲካ አሁን የተሸኙ የሄዱ አረብ ጎረቤት ያሉት በጅቡቲ ብቻ የሚሄደው የኢትዮጵያ ቡና ሌጦ እኛ አካባቢ ይሄ እንሰቱ ቆጮ አሁን የሚመጣው በዛው በሬድሲ እንዲሄድ ድርድር ላይ ናቸው። እና ቅድም ሙጀሌን ያሉት ሙጀሌን ስሉት ማነው ስታሊን መልሶ ይሄ ሙጀሌ ሙሉ ያለው ሙጀሌ ምናምን ስሉት መልሶ ሊቀመንበሩ እኮ የአፋቢኑ የጎጃሜው የአማራው ልጅ ነው፣ ዘመኔ ካሴ ነው። ጌሙ እንግዲህ ገብቷቸዋል። ዘመኔ እስከ ዘላለም ይመራል ወይ ምናምን ነው ወይ አልገባም። ዘመኔ ነው የሚመራው። ደብረ ጽዮን እንኳን ዋና ጸሐፊ ነው፣ ምክትሉም ሌላ ነው ያሉት እንግዲህ ጌም ነው። እዛ እኔ ባለፈውም እኔ ምንም የኢትዮጵያ ህዝብ ቢጠቀም ነው ምለው ያንን ዲተሪንጉን አውቆ ጩቤ ይዞ መጡ ሊወጉን ከምል አብይ ደውሎ ድርድሩን አድርጎ የሚፈልጉትን ሰጥተው ለኢትዮጵያ ህዝብ ግልጽ ቢያደርግ ሰላም ይወርድ ነበር። ሙጭጭ ብሎ ጉልበቱን ለማሳይ ሁሉም ነገር ወደ ጦር ግንባር የሚል የመንግስቱ ኃይለማርያም መጽሐፍ ስለሚያነብ ያው መንግስቱ ኤርትራን ሸኝቶ ነው የሄደው። ስጮ አሁን እሱ ምኑን እንደሚሸኝ የኢትዮጵያ ህዝብ ይህንን ያወቀ ሁሉ ጽምዶን ደግፍ። ጽምዶን መደገፍ እውቀት ነው እንጂ ችግር ስላለ ነው፣ ችግርን ለመፍታት ነው። ቴዲ ከፈቀድክልኝ ከአንተ ጋር አይነቱ መከራከር ግልጽ ጥሩ ነው የሚሆነው። እንደ ኃይለ ማርያም ከኃይለ ማርያም ስልጣን ትንሽ ከፍ ያለች ነው፣ ሊሚት ነች፣ ተቆጥራ ነው እንጂ መሸገር በምትባል አጥር አዲስ አበባን ዘግቶ እሱ ኳስ ሲጫወት መንግስታችንን ሊገል ነው እያለ አማራው እንዳይገባ በዚህ በደቡብ መንገዱ እንዳይገባ ማን ወታደሩ ለስራው እቺ ተምር ታውቃለች፣ ፌደራል ፖሊስም ላይ ስለሰራች እና እሱ ኳሱን ተጫውቶ እስኪገባ ድረስ ሰው ይታስራል። አንድ የጎንደር ልጅ የነገረችኝ ኤምባሲ ቀጠሮ ነበረኝ እንትና ላይ ምዕራብ ሸዋ እንትና ላይ ሱሉልታ ላይ ዘጉናለች። እንግዲህ አስብ፣ የኤምባሲ ቀጠሮ ሌላ ቀጠሮ አይሰጥም። ምን አይልም። አስብ፣ ማን ነው አብይ ከተማ ላይ እንትን ብስክሌት ይነዳል አሉ በቀኑ። እና ያንን ፕሮቶኮል ቴዲያውን ፕሬዝደንት ብትሆን በፕሮቶኮል የምትሄደው በእውነት ላይ ህዝብ ነው። ትዝ ይለኛል ኃይለማርያምን ከሳር ቤት ና ስሉት መንገዱ ተዘጋ፣ በጣም ተጨናነቀ እና ልተኮስበትም ይችላል እንግዲህ እና አዜብ አትገቡም አለች። አትገቡም
ደግሞ ከደቡብ መተሽ ምናምን አለች። ያኔ አዜብን እኔ ሕክምናም ስለሚማር አባላ በቷ ስለሞተ ተንጨንቃ ይሆናል አትንኳት ነበር ምንለው እና ቴዲ ፖለቲካውን በትክክል ቁጭ እናድርገው ከተባለ ብዙ ነገር ይወራል እና ጽንዶም ስንደግፍ አብይን ጠርተን ክቡር የኦሮሞን ህዝብ ጠልተን በሻሻ እንዳይበላ ብለን አይደለም። በዛ ናሽናል ኢንትረስት ቅድም ያልነው ወደቀ። ኢትዮጵያ በቃ አሁን ሰላም የለም። እውነቴን ነው የምልህ። ከኔ ሰፈር ከሐዋሳ በአይሮፕላን ነው የሚመጡ ልጆች መንገድ ላይ መኪና ስለማልፍ አንድ ልጅ ዱባይ ወንድ ሞቶብን እንዴት እንዳሻጋ ፈትሾ ነው ያሳልፉት መንገድ ላይ አይጭ ምናምን ብሎ እና ያንን የሚያደርገው የገቨርንመንት ቴሮሪዝም የሚባልኛ ፖለቲካ ሳይንስ ምናጠና መንግስት ነው። አሁን ሸኔ ውስጥ የአብይ ሸኔ አለ። እዛ ግምገማ እዛ እንትን ላይ ፋኖ ውስጥም የአብይ ፋኖ አለ መረጃ የሚሰጥ ምናምን እና ያንናው እንደ ጌም ነው ያው ማቆያ ነው። ኦኬ ስለዚህ ሴኩሪቲው ወድቋል። አልወደቀም ወይ? አንተ መልስ። አንተ በጣም ትመልሳለህ፣ ባላንስ ታደርጋለህ። አመሰግናለሁ። ለዛ ኢኮኖሚው ወድቋል። ሰው እየበላ አይደለም፣ ደሞዝ አጥቷል፣ በጣም ተቸግሯል። ሌላኛው ሶሻል ዌልፌር የሚባለው የለም። ህፃናት ተርበዋል። የብልጽግና ምንድነው የመደመር ጀነሬሽን የሚባለው ብቻ ነው የሚበላው። ይሄ እሱ ኢህአዴግ እንዳልሆነ ቆይ ማን ኢህአዴግ ቢሮ ቁጭ ብሎ የትኛው ኢህአዴግ ነው የሚወገዘው? ህወሓት ምናምን ቀንደኛ የኢህአዴግ ውስጥ ሆነን እንቁላሉ መታን የምለውን ረስተን ሾርት ሚሞሪን የሚነግሩን ሰዎች ዘ ሾርተስት ሚሞሪ በሚለው ሱፐርላቲቭ እንትን ዲግሪ እንግሊዝኛ 11 ያክ ደህና ሁኑልኝ። ግን እዚህ ቤት ነው የምታወራው ከኛ ጋር ነህ። ይወርድ ሾርት ሚሞሪ ብሎ ለሄደው ሾርት ሚሞሪ አንዴ እዚሁ ካንተ ጋር እግዚአብሔር ስትሽ ተጋብዤ ጽምዶ ባላንሰር ነው፣ መፍትሄ ነው፣ ችግር ፈጣሪው ብልጽግና ነው። እኔ አብይ መሆኑን አንዳንዴ ያጠራጥረኛል። ሌላ ሰው አለ ለምን ወላይታ ሄደን ጥያቄ ካልመለስን ሌላ ጥያቄ ይፈጠራል። ጥያቄ መለስ እሱ አይደለም ወይ? እኔ ግራ ይገባኛል ቴዲ። በነገራችን ላይ የኢወርልድ መጽሐፍ አለው በይፋ የምታስመርቀው መቼ ነው? አንተ ያንተንም ፍቃድ እየጠበቅኩ ነው። እንግዲህ ከነዳኛቸው ከነምናም በኋላ አንድ ወር አለኝ። እዚህ ፍርድ ቤት ክስ አለኝ። ባይዘው ስቴት ከሰናል እኮ እንዴ ስቴት ጋር ማጅራት ነው ማጅራት መቼ ማጅራት እኮ ይሄ ሴራውን እኮ ደርሰናል እኮ ሴራውን ደርሰናል። ሴራ አሁን የኛ ማጅራት ምንም ስራ ሰርተን ሪሚተንስ ብር ነው የምንልከው። ምንም እኮ አናደርግም። እና ያችን መጽሐፍ ከአንተም ጋር እንደውልልሃለሁ። አንድ ወር ስጠኝ አብረን ምናምን ብለን ብዙ ሰው ወንድሜ ልጅ ሞቶብኝ ዱባይ አስከሬኑን ልከናል። አሁን በስንት መከራ ዱባይን በጣም ወዳታለሁ ስለተቀየረች። እሺ ኢትዮጵያውያን እናስተዋውቀዋለን። ችግር የለም። አዎ መጽሐፉ አለ። መጽሐፉ ኤዲት ተደርጎ ሰከንድ ኤዲሽን አንተም ካገናኛችሁ ጋር እየሰራን ነው፣ እንጨርሳለን። እሺ የፖለቲካ ስብራትና ጥገና ነው፣ እንጠግናው ነው። እኔ ምንም መጥፎ ነገር አላልኩም። ስብራትና ጥገና የፖለቲካ አይነቶቹን ነው። አሁን ይሄ ፖለቲካ ቅድም ታችን ሲታተም ያዘውና እዚሁ አንድ ሰብሰብ ብለን ህዝቡ እየገባ ኦርደር በሚያደርግበት መንገድ እዚህ በይፋ እናስመርቀዋለን። እሺ እግዚአብሔር ያክብርልኝ። እሺ የት ይሄዳል? ህዝብ ያነባል። እንደዚህ አይነት ኧረ በአይነቱ እንጂ እንተቻቻለን። እግዚአብሔር ይስጥልኝ። እሺ ቴንክ ዩ ኢወርልድ። ወደ ዙፋን እንሄዳለን። ቴዲ ታንኪ ወንድማችን ትንሽ የድሮ ነፍሱን ይማረውና ሀብቴን አስታወሰኝና አብይ ነው ማን ነው ወይስ ሲል እኔ ደግሞ ኤአይ ነው ልለው ነበርና ይመቸው ብቻ ወንድማችን አሪፍ ነው። ትልቁ ነገር ወደ ቁም ነገሩ ስንመጣ ቴዲ በመላው ዓለም ላይ ከዚህ በፊት ሲካሄድ የነበረ ነገር ነበር አይደል? ኢትዮጵያውያኖች በካናዳ በአሜሪካ በየትኛውም ስቴቶች ላይ አውሮፓ ሙሉ አውሮፓ በተለያዩ አረብ ሀገራት ላይ ከዚህ በፊት ጄኖሳይድ ተፈጸመብን እያል አማራው ላይ ጄኖሳይድ በትክክል ተፈጽሞበት ስለነበረ ድምፅ እንሁን እያን ስንወጣ ነበር። ስቲል በለንደን ደግሞ የለንደን ፋኖች የሚያደርጉት ነገር አለ። ድምፅ እንሁን እየተባለ የገባ የተለያዩ ወረቀቶች አሉ። ብዙ ነገር ከነ ማስረጃ ሰው እንዴት እንኳን ተጠያቂነት እንዳይመጣ አብረን እንሰራለን ስንድል አብረ ከሰራ በኋላ አንድ ነገር ቢፈጠር
ምንድነው መልስህ? አሁን ለዛ በፊት ለሞቱት፣ ለተገደሉት፣ ለተፈናቀሉት፣ ለተደፈሩት ወንድም እህቶቻችን መልስ አለ? መልስ የለም። ለምን? ተስማምቻለሁ ብለህ ነው አይደል እንዴ አብረህ የምትሰራው? የአማራ ህዝብ አደባባይ፣ የኢትዮጵያ ህዝብ አደባባይ ይቅርታ ሳይጠየቅ እንደዚህ አይነት ነገር አምጥቶ ለህዝቡ ማሰራጨት ትክክል ነው ብዬ አላስብም። ምንም ይሁን ምንም ሰላም፣ አንድነት ለሀገራችን ትክክል ነው። እነዚህ ገዳዮች ሁሉም ከአብይ አህመድ ጀምሮ ከዚህ በፊት ህዝብ ላይ እንደ ህዝብ ጄኖሳይድ የፈጸሙ ሰዎች በአደባባይ መጠየቅ አለባቸው። ያንን ሳትጠይቅ ፍትህ ሳታነግስ ከሆነ አካባቢ ብቻ ስለሆነ ያንን አካባቢ እየደገፍን ሌላውን የምንጠላ ከሆነ ትክክል አይደለም ነው። ይሄ ነገር በደንብ ሊሰመርበት ይገባል ነው። ይሄ ነገር ግን ሳይሰመርበት በቃ አይ ችግር የለውም እነዚህ እመኑኝ ፖለቲካ እኮ ነው አገርን ጉድ ያደረገው። ጥያቄ ብትጠየቅ አንድ መልስ የሚሰጥ የለም። በምን አምናችሁ ከሻቢያ ጋር አንድ ሆናችሁ ብትላቸው መልስ አላቸው? ቴዲ ሻቢያ የኢትዮጵያ መንተራመስ ነው የሚፈልገው ወይስ አይደለም? ይህን ታሪክ ይዞ ሲመጣ እነ ደብረ ጽዮን ይህን ታሪክ ይዞ ሲመጡ ምንድን ነው ፈልገው የመጡት? እስካሁን በድሮን ደግሞ የሚጨፈጭፈን ማን ነው? አብይ አህመድ አይደለም? ለምንድን ነው ሰው ላይ የምንለጠፈው? ለምንድን ነው ፓራሳይት የምንሆነው እንዴ? 27 ዓመት የጨፈጨፈ ጋራ ልስማማ ካልክ ምንድን ነው ልዩነቱ? ከዚህኛውስ ጋር ለምን አትስማማም? ለምን አትናገርም በጠረጴዛ ዙሪያ? ይሄ የማይመስል ነገር ነው። የማይመስል ነገር ለሚስት አትንገር ይባላል። መፍትሄው ነው። መፍትሄው ምንድነው ነው? መፍትሄው ምንድነው ሲባል ግን መፍትሄው አንድና አንድ ከነዚህ ሰዎች ጋር እሰራለሁ ስትል ጽንዶ ነኝ ብለህ እነዚህን ሰዎች ህዝብ ያፈናቀሉ፣ ህዝብ የገደሉ፣ ህዝብ ያተራመሱ ጋር እሰራለሁ ስትል በኢትዮጵያ ህዝብ ጭምር ነው። በአማራው ብቻ አይደለም፣ በኢትዮጵያ ህዝብ ጭምር ሀክን ትፍ ተብለህ ትጠላለህ። ተጠያቂነት ማነው ተጠያቂው? ለህዝቡ እኮ ግልጽ ልታስረዳው ይገባል። ለህዝቡ፣ ለተገደለው፣ ለተፈናቀለው፣ ለሞተው፣ ለተረሸነው፣ በአደባባይ ለተጎሳቆለው፣ ለተሰደደው ሁሉ ምንድነው መፍትሄው? እነዚህ ሰዎች ወጥተው በአደባባይ የተናገሩት ነገር አለ ወይ? ይሄን ነገር ወጥተው እንዲናገሩ አድርገሃል ወይ? ለምንስ ተደበቀ? ምንድነው ውላችሁ፣ ስምምነታችሁ? ለምን በአደባባይ አልተነገረም? ቅድምታችን ስትናገር ነበር። ጽንዶ የሚባለውን ነገር ያመጡት ከዛሬ 8 ወር በፊት ነው ተብሎ ሲወራ ሰምተናል፣ በትክክል መረጃውን ባናገኝ። ዛሬ ግን ፊት ለፊት ሲመጣ ይሄንን ስትቃወም የአብይ ደጋፊዎች ናቸው። ከዚህ በፊት ይሄንን አካባቢ ስትሳደቡ አብረን ስንሳደብ ከእናንተ ፖለቲካ ውጪ የሆነው ግን ትግሬ ስለሆነ ነው ሻቢያ የሆነ ነው ስትሉ ነበር። ዛሬ እናንተስ የደብረ ጽዮን ደጋፊ ናችሁ ብንላችሁ ትቀበላላችሁ? እንደ አገር የሚበጀን ወንጀለኛ ከየትኛውም ዘር ይሁን ከየትኛውም ወንጀለኛ ነው። ወንጀለኛን ተሸክመህ አዲስ አበባ እገባለሁ ስትል ያሳፍራል። ወንጀለኛ ብሔር የለውም። እናትን፣ ሴትን፣ ቤተክርስቲያንን፣ መስጊድን የደፈረ ወንጀለኛ ነው። እንዴት የአማራን ቁስል ትረሱታላችሁ? እንዴት የህዝቡን ቁስል ትረሱታላችሁ? እንዴት በአደባባይ የተገደለውን ህዝብ ትረሱታላችሁ? ያሳፍራል። እኔ ለእናንተ አፈርኩ። መናገር እንደውም ቴዲ የማልፈልገው ነው። ስንት ዓመት ሙሉ ሄደንበታል፣ ታግለንበታል። ገንዘቤ ክስክስ አድርጌበታለሁ። ወደ ስራዬ ብመለስ ይሻላል ብዬ ነው ወደ ስራዬ የተመለስኩት። እንኳን በጊዜ ነቅቼ ከእናንተ ዘወር አልኩኝ እንጂ በፍጹም አማራውን የምታሻግሩት አይደላችሁ። ያሳፍራል። ነገ ደግሞ ነገ ቢካድ ደግሞ አዎ ተሳስተናል፣ አዎ እንደዚህ ትሉ ነበር። ሰዎቹ እንደሚሉን እውነት ሾርት ሚሞሪ ነን ማለት ነው? የመርሳት ችግር አለብን ወይስ የእውቀት ችግር፣ የህክምና ችግር ካለብን ለምንድን ነው ወደ ሳይካትሪስቶች የማንሄደው? አዝናለሁ በጣም ቴዲ። አም ሶሪ እኔ ትንሽ አንዳንዴ ስሜታ ያደርገኛልና ይቅርታ። ታንኪዩ፣ አመሰግናለሁ ቴዲ። ደውልላለሁ ወንድሜ። እሺ ቴንኪዩ ዙፋናችን፣ ቴንኪዩ ከልብ አመሰግናለሁ። ቴምር ማውራት ይቻልሽ አሁን ወይስ ይለፍሽ? እሺ ሰዓት የለንም። ወደ ካሳ
ትችያለሽ? ዛለት ይዳይረብሻል ለዛ ነው። እሺ ችግር የለውም። እሺ ወደ ካሳ እንሄዳለን። ካሳችን ያው እንግዲህ በዋነኝነት ዝሮ ምንድን ነው ቋሚ ጠላት እንጂ ቋሚ ጥቅም እንጂ ቋሚ ጠላት የለም ከተባለ እንዲህ አይነት የፖለቲካ ዴፊኒሽን ነገ አብይ አህመድም ጠላት አይሆንም ማለት ነው። እና ጥያቄው ወደ ስልጣን ጥያቄ ነው የሚመጣውና አሁን ጽምዶ ሲነሳም አንዳንዶቹ በጣም እዚህ ሶሻል ሚዲያ ላይ እንደምታውቀው በጣም ብዙ ኃይል ነው ያለው። አንዳንዱ ጽምዶን አሁን በተለይ ከጎንደር ቀጠና አኳያ የኛ ወንድሞች የኛ እህቶች አማሮች ማለት ነው ጽምዶን ያልደገፈ የብሔር ብሔረሰብ ጠላት የትግሬ ጠላት ብልጽግና ምናምን እንደሆነ ተደርጎ እንደዚህ አይነት ለመሸጥ ይሞከራል። ይሄም ትክክል አይደለም ነው። በመሰረታዊነት እኛ እያልን ያለ ነው የአማራን ህዝብ ትግል አያሻግርም ነው። የኦነግ ፍላጎት የቲፒኤልኤፍ ፍላጎት ዲፋይን እስካልተደረገ ድረስ ትርክት እስካልተቀየረ ድረስ ቲፒኤልኤፎችም ከትናንት ሀገር ከመሩበት ትርክታቸው የጨቋይ ተጨቋይ ትርክታቸው አንድም የቀየሩት አቋም የለም። መግለጫቸውም የምዕራብ ትግራይ ወይም ከዛም ዘለል ቢል ያው ማጨናበር ያለ ይሄ አብይ አህመድ ምናምን የሚል ማለት ነውና ይሄ ዲፋይን ይሁን ነው። ሁሉም አማራ አሁን ይሄ በኢጎ እኔ አንዱን ለመከራከር እናንተ እኔን ለመከራከር ሳይሆን በመሰረታዊነት መጠየቅ ያለባችሁ እናንተ ኤክስ ለሚባል ፋኖ አምነዋለሁ ለሚመራው አምነዋለሁ ሳይሆን ህዝባችሁን አስቀድሙ፣ ህዝባችንን እናስቀድም። ጦርነት ሶስት አይነት አማራጭ አለው ብዬ አስባለሁ። ጦርነት ወይ ታሸንፋለህ ወይ የፓወር ባላንስ ፈጥረህ ትደራደራለህ፣ አለያ ደግሞ ትሸነፋለህ። ስናሪዎቹን በዚህ ሰርተ ነው የትኛውም ፖለቲካ ወይም ጦርነት ከዚህ ሪያሊቲ የወጣ ነገር የለውም አይደል? ወይ ታሸንፋለህ ወይ ደግሞ ትደራደራለህ ወይ ትሸነፋለህ። በጣም ከበለቅ ታሸንፋለህ፣ ተመጣጣይ ከሆነ ትደራደራለህ። በጣም ከተሸነፉ ደግሞ ትሸነፋለህ፣ ከተበለቅ ትሸነፋለህ። አሁን የአማራ ልጆች ማየት ያልፈለጋችሁት እነዚህን ሲናሪዮ ማየት አትፈልጉም። በቃ ጭፍን ያለ ነገር ነው የምታረጉት እና እዚህ ጋር መተው በፕሪንሲፕል የሚጠይቁ ወንድሞቻችሁና እህቶቻችሁን ተጣልታችሁ የቲፒኤልኤፍን አስተሳሰብና የኦነግ አስተሳሰብ አሁን ኦነግ ቲፒኤልኤፍ ሲባል የትግሬ ጠላት ኦነግ ሲባል የኦሮሞ ጠላት ተደርጎ ዲፋይን ለማድረግ እየተሞከረ ነው። ይሄ ስህተት ነው። በነገራችን ላይ እኔ እንደ ካሳ ብትጠይቀኝ ትግሬ ከአማራ ጋር ተጋብቷል ከተባለ እኔ የመጣሁበት አካባቢ በይበልጥ ተጋብቷል። ወልቃይትም እስካሁን አሁን ስለ ወልቃይት ፖለቲካ ቲፒኤልኤፍ ቨርሰስ የአማራ ፖለቲካ የምናወራው ትግሬዎች ይኖራሉ ወልቃይት ላይ፣ አማራዎች ይኖራሉ ወልቃይት። ይህ ጥያቄ ነው የተነሳው። ማህበረሰቡ ተጋብቷል። ነገም እውነታችን ተከዜ ነው ብዬ አምናለሁ። እኔ ያ ህዝብ ነገ በፖለቲካና በኢኮኖሚ አብሮ እንዲኖር እፈልጋለሁ። ያ የሚሆነው ግን ከቲፒኤልኤፍ የወጣ የትግራይ ፖለቲካ አዲስ አስተሳሰብ ከመጣ ትርክቱን የቀየረ አንዳንዱ ነገር አክኖሎጂ ያደረገ እና በሀገረ ጉዳይ ደግሞ የጋራ ትርክት የያዘ መግለጫ ያወጣ ግልጽ የሆነ ሐሳብ ያራመደ ኃይል ካለ አትሊስት ኮንሲደር ልታደርገው ትችላለህ። ትርክቱ ሳይቀየር፣ ፉከራው ሳይቀየር፣ ተንኮሉ ሳይቀየር፣ ክሌሙ ሳይቀየር ተንጋግተን አስገብተን የበቀል ትግላቸውን ከተወጡ በኋላ ወይም የሆነ መሬታችንን ከያዙ በኋላ ወደ ድርድር ቢባል አንዳንዱ የሆነ ስልጣን ከያዘ በኋላ ሶኪ የኔ ነው የኛ ነው እያልን ይዘኖ ለማንቀጥል መሬት አይነት ኮምፕሮማይዜሽን ቢገባ በማን ኪሳራ ላይ ነው ይሄ የሚሰራው? ይሄ ቁማር በማን ኪሳራ ላይ ነው ነው